ወደ ግቢያችን ስገባ የእናቴ ሺቲ ቅድድ ያለ ሺቲ ለብሳለች። የለበሰችው ልብስ ተቀዳዷል። እናቴ ጠቁራለች፣ እህቴ ጠቁራለች። ግቢያችን ስንገባ የግቢው ዕቃችን የለም። ያው መበየጃው ምኑ የለም፣ ብረታ ብረቱ ባዶ ነው። ወደ ቤታችን ዘልቄም ስገባ በፊት አቃቸው የነበሩ የቤት ዕቃዎች የሉም። አሁን ገባኝ የተከፈለው ዋጋ። ለካ ያ ሁሉ ነገር ተሸጦ ነበር። ለካ እኔ ስላክ የነበረው ቻይና። እኔ ድሮ ደረጃ ተማሪ ስለሆነ ተኛ አባቴ የነበረችው አልጋ ላይ እዛ ላይ አባቴን አስተኙት። በእንደዚህ በግራው ነው የሚተኛው። ወደ ግድግዳው ፊቱን ዞሮ ተኛ። በዚህኛው ጎኑ 7 ወራት በአንድ ጎኑ ነው የተኛው። አይቀመጥም። ለሌላ ነገር ለመጽዳዳት ካልሆነ በስተቀር አይነሳም። 7 ወር በዚህ የተኛውና አልጋው ላይ አስተኛሁት። እናቴንም እህቴንም ሳያት በጣም አዘንኩ። እህቴ ከግል ትምህርት ቤት ወጣ፣ የመንግስት ትምህርት ቤት ነው የምትማረው። ግቢያችንም ባዶ ነው። ፋይናሊ አልጋው ላይ ወጣውና አባ በቃ ልሄድ ነው አልኩት። ወደ ደብረዘይት ልመለስ ነው። እኔ እዛ እንድቆይ አይፈልግም እሱ፣ እናቴም አትፈልግም፣ እንድታይባቸው አይፈልጉም። በቃ አልቅ ያለው ሰውነቴም አልቋል። ልሄድ ነው አልኩት። እሺ አለኝ። ግን አንድ ነገር ቃል ገባልሃለሁ፣ ከዚህ በኋላ በቀረኝ ዘመኑላ ማንም አባት በልጁ ምክንያት ላይ ጎሳቆል፣ ማንም እናት በልጇ ምክንያት እንዳታለቅስ ቃል ገባልሃለሁ። እንዳፍ ይሁንልህ አለኝና መረቀኝ። ከአልጋ ላይ ወረድኩኝ። እሱን እዛው ትቼው ወጣሁ ማለት ነው። በስልክ ነው ማገኘው። መጣው፣ ደወልኩኝ። እንዴት ነው አልኳቸው። ደህና ነው ምናምን አሉኝ። ሁለተኛም ቀን ደህና ነው፣ ሶስተኛም ቀን ደህና ነው። አረ እንደውንም እዛ ስላለው ስላንተ እያወራን ነው ባይገርም ምናምን አሉ። አረ ያወራ ጀመር። አዎ ያወራ ጀመር። ምን አላችሁ? እንደዚህ ያለን ስለ ቤት ነገረን ምናምን እያሉ በቃ እኔ እዛ በመኖርበት ኑሮ እሱም እንትን እያያዘ ይነግራቸዋል እንደ ጨዋታ እያደረገና 5ኛው ቀን አካባቢ ይመስለኛል ስደውል እናቴ ደክሟል በጣም አለችኝ። ምን ነው ስላት አይናገርም፣ እግሮቹ እጆቹ አይንቀሳቀሱም፣ አይበላም፣ ውሃ በጥጥ እያደረጉ ነው አፉ ላይ ጠብ የሚያደርጉለት፣ በደረቱ አስተኝተውታል። እህት ስትገባ እህትን ሲያይ ያለቅሳል እና እህትን ጎረቤት ነው የምናሳድራት። ጎረቤት ነው ታናሽት የምታድረው የምትኖረው። እሷን ባየ ቁጥር እንባ ይፈሰዋል፣ ግን መናገር አይችልም። ውሃ ጠብ ነው የሚደረግለት። ከዚህ በታች እንዳለ ሰውነቱ አይሰራም። በቃ ትንፋሹ ጫፍ ላይ ነው ያለችውና እንደዛ ሲሉኝ ፊል አረኩኝ። ግን አሁንም እግዚአብሔር እንደሚያድነው ተስፋ አልቆረጥኩም ነበር። እኔ ያነሳኝ ከጎዳና እግዚአብሔር እንደሆነ አምን ነበርና እስቲ ቆይ እያልኩኝ አንድ ቀን ተኝቼ በ6ኛው በ7ኛው ቀን በነጋታው አካባቢ ሌሊት 11 ሰዓት ላይ ስልክ ተደወለልኝ። አንዲት ሰላም የምትባለች ደወለችና ሜሎዲ አለች። አቤት አልኳት። አባት አርፏል አለች። ያኔ ተስፋ ቆረጥኩኝ። ያኔ ፍርሃት የሚባል ነገር በጠቅላላ አብሮኝ ትቶኝ ሄደ። በቃ አንድ በዚህች ምድር ላይ ፈራው የነበረው ነገር ምንድን ነበረ? አባቴን ማጣት ነበረ። አንዳንዴ ልክ ሊወጣል ሲል ወደ ውጭ ታለቅሳለህ። አሁን ይህንን ታሪክ ሳስታውሰው እንባ ከዓይኔ ሊፈስ ይችላል። ያኔ እንባ ከዓይኔ ውስጥ ሊወጣ አልቻለም። እንዴት ብዬ እንደማዝን ራሱ ግራ ገባኝ። ወደ ውስጥ ብቻ እንባ ይፈሳል። እናቴ ደግሞ ለዚህ ለመንፈሳዊ አባቴ ነግራው መንፈሳዊ አባቴ መጣ ሊያረዳኝ። 12 ሰዓት ላይ ግቢውን በር አንኳኳ። ስከፍታ ተገቤ ቁጭ አለ። ገባ ግቢ ውስጥ። እኔ የምልህ ዳኒ ሲል እቅፍ አደረኩትና አለቀስኩኝ። ያኔም ባካዬን ይወጣ። ሰምተሃል እንዴ አለኝ። አዎ አልኩት። ትርጉም አጣብኝ። ያኔ በቃ ማያቸው ነገሮች፣ ያሰብኳቸው ነገሮች በተክላላ ሚኒንግለስ ሆኑብኝ። አለቀስኩኝ። እንደዚህ ቸርች አካባቢ የምናውቃቸው ልጆች ተጠሩ፣ እንዲያጽናኑኝ ወደ ቤት መጡ። 4 ሰዓት አካባቢ እናቴ ደወለች። ከቀኑ 4 ሰዓት ስልኩን አነሳሁት። እንግዲህ በኢትዮጵያ ባህል አንድ ሰው ሲሞት ወዳጅ ዘመዶች ውስጥ ከሚመጡ ይጠበቃል ሊቀበር። ባል፣ ሚስት፣ ወንድም፣ እህት፣ ልጅ ይጠበቃል ለቀብር ይመስለኛል አይደለም? እናቴ ደወለችልኝ። ስልኩን አነሳሁት። አቤት አልኳት።
ያው የሚባለው እንግዲህ ና ለቀብር መድረስ አለብን ነውና ስልኩን ሳነሳው አትመጣም አይደል አለችኝ። ያኔ ደግሞ የበለጠ አመመኝ። አትምጣ እንደማለት ነው። እንደዛም ወደው ጫማውን ቀይሮ ትምህርት ቤት ያስገባኝ። ለሊት በጥበቃነት እየሰራ ሲያስተምረኝ ነበር። አንዴ አይደለም 2 ጊዜም ተባረረ። ተስፋ ሳይቆርጥብኝ ከሀገር ውጪ እንኳን ልኮ አንድ ዘበኛ 80 ሺህ ብር እየከፈለ ልጁን ለማስተማር ያን ያክል ከሬጅ የነበረውን አባት አፈር ውስጥ እንኳን ሲገባ ላየሁትም። ቻውም አላልኩትም። በዛው ተሰነባበትን። በየቀኑ ሰማው የነበረው ድምጽ እስካሁን ድረስ የለም። ያኔ በስልክ ተደዋውለን እኔ እሱን ሳበረታው እሱን ሲያበረታኝ የነበረው ድምጽ የለም። ሮጥለትና ሰራለት የነበረው አባት የለም። እዛ ጋር በቃ ማለት ነው። ቀብሩ ላይም አልቆምኩም። እነዛ ልጆች አብረው የነበሩ ሲያጽናኑኝ ቆዩ። ግን ምን ጊዜም ደግሞ መሸሸት ሲል ሁሉም ከዙሪያ ይሄዳል። ልክ መሸሸት ሲል ባጠገቤ የነበሩ ጓደኞቼ በጠቅላላ በሉ መሸ፣ ጅብም ይወጣል እዚህ አካባቢ ያሉ ወደ የቤታቸው ሄዱ። ሌሊቱን እኔና እቺ ልጅ አብረን ቤት ውስጥ እያለቀስን ነጋ። ሊነጋጋ አካባቢ አንድ የጀመርነው ስራ ነበር ስትሪንግ አርት። አሁን ተስፋ ቆርጫለሁ። ተስፋ ማድረገው ነገር የለኝም፣ ምፈራውም ነገር የለኝም። ስትሪንግ አርቱን አነሳውና ክር ጠቀለልኩበት እስከሚነጋ ድረስ። ሌሊቱ አልተኛንም። ልክ ጧት ሲነጋ ያንን ስትሪንግ አርት ሱቅ ይዤ ሄድኩኝ። ጧት ሰዎች መጡኛ ሊጤቁ። እሷ በጥቁር ለብሳ እኔ ስትሪንግ አርቱን ይዤው ሱቅ ሄድን ለመሸጥ። ካዛኑ ላይ ተነሳ። ሱቅ ሄድን። ሱቅ ሸጠን ስንመለስ የሰፈር ሰው በር ላይ ጠብቆናል። ሀዘንተኞች አይደላችሁ ለምንድነው የምትወጡት ምናምን ብለው ተቆጡን። ቤት ነው መቀመጥ ያለባችሁ አሉ። ገባን። ቀኑን አሁንም እያጽናኑ ነው አሉ። ልክ እነሱ ሄዱኝ። አሁን ማታም ስራችንን ቀጠልን። ከበፊቱ እንደሆነም ፍጥነታችንን የበለጠ ጨመር ነው። ለምንድን ነው? ይሄ ነው የእግዚአብሔር ማጽናናት። ሰው ሲያጽናና ነው የሚለው። እግዚአብሔር ሲያጽናና ኃይልን ነው የሚጨምርልህ፣ ብርታትን ነው የሚሰጥህ። ትክክለኛው ማጽናናት ይሄ ነው። ቀን እነሱ ሲመጡ አብረን እናዝናለን። ሌሊቱን ግን ክሩን እየሰራን ሚስማር እየቀጠቀጠን ነው የምናድረው። ሌሊት ነው እየቀጠቀጠን የምናድረው። ጎረቤት እየተነሳ እንደሆነ ምንድን ነው ይለናል። አይ ምንም ስራ እየሰራን ነው እንላለን። ሻማ አብርተን እየቀጠቀጠን እሷ ክር እያለበሰች እናራለን። ጠዋት እናስረክባለን። እንደዛ እያለን 3 ቀን 4 ቀን አለፈ። ሀዘን የሚደርሰውም ሰው ቀረ። ኮሮና ነው፣ ትምህርት የለም እንዳልኩክ። አባያ ላይ ነገር ትዝ አለኝ፣ ልጆችን ብታስጠና የሚለው ነገር። እኔማ ልጆችን ማስጠናት አለብኝ አልኩኝ። ከዚህ በኋላ ከየት መጀመር ፈለግኩኝ? ከላይ ቴሌቪዥን ላይ ወጥቶ ከመታየት። ኮሮና ነው፣ ትምህርት በቲቪ ነው። ቴሌቪዥን ላይ ሄጄ አስጠናለሁ አልኩኝ። እንደ ቢዝነስ ፕላን የምትሆን ነገር ጻፍኩኝ በወረቀት ላይ ይዤ። ከስክስ ጫማ ነው የለበስኩት። አባቴ ትቶልኝ ሄደው። አንድ ሱሪ ያለችኝ ሸሚዜን ጠቅጥቄ የቤት ጣቢያ መጣሁ። አለችኝ ልጅ ታወጣችና እዚህ እናንተ ጋር ፕሮግራም ለማቅረብ ነበር። ምን አይነት ፕሮግራም? ተማሪዎችን ለማስተማር። ማስተማር ትችላለህ? በጣም ጎበስ፣ በርታ። እና እንዴት ነው ማስተማር የፈለከው? የአየር ሰዓት ገዝተህ ነው አለችኝ። የምን የአየር ሰዓት ነው የምገዛው አልኳት። አይ እኮ እንዴት ነው ታዲያ? አይ እናንተ የአየር ሰዓት ስጡኝና ላስጠና። ምን ማለት ነው? እኔ በቃ እንደዚሁ ሰጥተውኝ አስተምር ቢሉ ነው የመሰለኝ። ኧረ በል እንደዚህ የለም አለችኝ። የለም ተመለስኩኝና ቴሌቪዥን ጣቢያ በጠቅላላ ሄድኩኝ። ኢትዮጵያ ቲቪ ላይ አልቀረኝም። ኧረ ተው። ዞርኩኝ ሁሉም ጋር። ፋናነሽ ምነሽ እየርኩኝ መጠቅ ጀመርኩኝ። ፕሮፖዛል ይዘህ ወረቀት ይዤ ያለው ትምህርት በቴሌቪዥን እየተላለፈ ነው። አልተመረኩም፣ ዲግሪ የለኝም፣ ግን ማስተማር እችላለሁ። ፍቃዱልኝና ላስተምር ተማሪው በሚገባ መልኩ። ተስፋ ያለው ነገር መስሎ ነበር። ተስፋ ያለውም ወደ ቤት ተመለስኩኝ። ሰፈር ውስጥ ኦሮመኛ ተናጋሪዎች ናቸው ልጆቹ። 1-3 ልጆች አሉ። እነሱን ጠራውና ቤታችን ውስጥ ጣሳ አስቀመጥኩኝና ያቺ ትንሽ ዋይት ቦርድ ላይ ቻይነኛ ማስተማር ጀመርኩ። እነሱን በነጻ ወረድኩኝ ወደ ታች። በቃ እኔ ከላይ ለመጀመር ነበር እቅዴ፣ አልሆነልኝም። ታች ወረድኩኝ። ለምን ቻይነኛ? ምን ላስተምራቸው? ሌላ ህፃናት ናቸው። ቻይነኛ ግን ያው አዲስ ስለሆነ ሰፈሩ ላይ መረር የሰው ይላል። 3 ልጆች ናቸው። በነጻ ጣሳው ላይ ተቀመጡ። ደብተር ከቤት ይዘው ይመጣሉ። EERR ሰን ሰን ስስ እያልኩኝ ቻይነኛ ፊደል ቁጥር ማስቆጠር ጀመርኩኝ። እነሱን እንግሊዘኛ ማስተምራቸው ጀመረ። ከዛ እነሱን እያስተማርኩኝ ደግሞ ቤተክርስቲያን አካባቢ አንድ ማቀው ልጅ ነበር፣ የ8ኛ ክፍል ተማሪ። እና እሱን እንዴት ነው የሚያስጠናት ሰው አትፈልግም አልኩት። ፈልጋለሁ በነጻ አልኩት። ኧረ በቃ ኧረ 1-2 ጓደኞችም አሉኝ አለ። በቃ 3ታችሁ ዳስጠናችሁ አልኩት። ኧረ አዎ እሺ አለኝ። እዛ ቸርች ውስጥ የነበረውን መንፈሳዊ አባቴን አማከርኩት፣ ትንሽ ክላስ እንዲሰጠኝ እንዳስጠናበት በቀን ለ1 ሰዓት ምናምን ማለት ነው። ግን ዋይት ቦርድ መግዣ የለኝም፣ ትልቅ ዋይት ቦርድ ያስፈልጋል።
ከዛ ባለቤቴ ሰው ቤት ነው የምትሰራው እንዳልኩክ ሰርታ ደሞዝ ተቀብላ ስትመጣ መንገድ ላይ ተገናኘን። እማ አልኳት። ባለቤቴ ማለት እንግዲህ ከጎዳና ያነሳችን ጋር ባለትዳር ቆይተናል። ዋይት ቦርድ ልገዛ ነበር አልኳት እና ላስተምር። እንዲህ በጣም አሪፍ ነው አለችኝ። በጣም ጥሩ ስንት ነው የሚከፍል አንድ ተማሪ አለችኝ። በነፃ አልኳት። ህርክ እኔ የሱ ልብስ አጥቤ ያመጣሁትን ገንዘብ አንተ ዋይት ቦርድ ገዝተህ በነፃ ልትጫወትበት? አልሰጥም እያለች እባክሽን ስጭኝ። አልሰጥም። ስንት ብር ነው የምትፈልገው? 600 ብር። እጇ ላይ የሚቀራ 700 ብር አይሞላም። በቃ እና ግድ የለሽም እንዳው ስጭኝ እንጂ ከዚህ በኋላ ይህንን ህይወት አንደግመውም። በቃ ትተነው ነው የምንወጣው። ይህን ህይወት እንዲቀየር አትፈልጊም? ፈልጋለሁ። በቃ ከፈለግሽ አልሰጥም። የሰው አጥርጋ ቆመን ተጨቃጨቅላለሁ እና መጨረሻ ላይ አለቀሰችላ። ግድ የለሽም ብያት ያው ተወደኝ ስለነበር ብቻ እሺ ብላ ሰጠችኝ 700 ብር። 700 ብር እንጂ ሄድኩኝ። እሷ ወደ ቤት ባዶ እጇን ገባች። አንተ እንጨት ለመግዛት ሄድኩኝ። ዋይት ቦርድ ቦርዱን ገዛው። ቦርዱን ይዤ ተሸክሜ ያመጣው እዛ የሰጠኝ ቤተክርስቲያን ውስጥ መንፈሳዊ አባት የፈቀደልኝ ክላስ ውስጥ አስቀመጥኩኝ። ፓርከር ገዝቻለሁ፣ 2 ፓርከር። ነገ እንዲመጡ ደወልኩ ለልጆቹ። 3 ልጆች በንጋታው መጡ። አስተማርኳቸው ፊዚክስ። ወደዱት። ብለው ጀምሮ ብለው ጨረሱ። 2ኛ ቀንም መጡ፣ 3ኛ ቀንም መጡ በነፃ። ኮሮና ነው ትምህርት ተዘግቷል አልኩ እያልኩኝ እየወደዱት መጡ። እና ኢቨን ኢፍ አንዳንዴ ሲቀሩ አለቅሳለሁ። ይቀራሉ አንዳንዴ ልክ ሲቀሩ ወደ ውስጥ ነው ሰፈር ውስጥ ነው። ከሰፈር ውስጥ ፓልት ድረስ ወጣለሁ። ቤታቸው ድረስ መጣለሁ ማለት ይችላል። በቃ የት አሉ አይመጡም እንዴ ብዬ በቃ ማስተምርበትን መንገድ ያወዱት ማለት ነው። እኔ አስተማሪ መሆን አልችልም ማለት ነው። በቃ ምንድነው መሆን የምችለው? እያለቀስኩ ይመጣለሁ። ተመልሼ ስመጣ አገኛቸዋለሁ። የት ነበራችሁ? አይ የሚኒስትሪ ፎርም እኮ ኑና ሙሉ ተብለን ነው ትምህርት ሊከፈት ነው ሲሉኝ እንደ አዲስ ደስ ይለኛል። ሲቀሩም ባምባ ነው የሚለኝ። በነፃ ነው ማስተምራቸው። ፓርከር እንዲሁ ከሱ ከመንፈሳዊ አባቴ ላይ ገንዘብ እየተቀበልኩ ምናምን ነው የምገዛው። ከሩቅ ነው የምመጣው፣ ከገጠር ነው የምመጣው። እንግዲህ ከስክሱ ጫማዬ ተጣሟል። ተረከሱ ምለብሰው ጫማ በ6 ወር ነው ባይዘው ጫማው ይጣመመው። ከስክስ ግን የፖሊስ ጫማ ብረት ጫማ ነው። በ6 ወር ተጣሟል። ኪን ነበር የመጣው ገዝተህ? አባቴ ነው ሰጥቶኝ ሄደው። አባቴ ከመሄዱ በፊት እሱ ይዞት መጥቶ ነበርና ይሄ ይሆናል ለክረምት ብሎ አስቀምጦልኝ ነው። እኔ ተመላለስክበት ነው? አዎ በእግር ነው መላለሰው። ልጆቹ ግን ትምህርቱን ወደውታል፣ ኢንስፓየርድ ሆነዋል፣ በጣም ገብቷቸዋል። 8ኛ ክፍል ተማሪ ናቸው። ከዛ ትምህርት ተከፈተ። ወደ ግቢ ወደ ክላስ ግቡ ተባሉ። ያኔ ልክ ወደ ግቢ ሲገቡ የነሱ ፊዚክስ መምህር ወጥቷል። የለም የፊዚክስ መምህራቸው። የፊዚክስ መምህር ጠፍተው ስለነበር ይሄ ከ3 ልጆች አንዱ ይሄድና ለዳይሬክተሩ አንድ ልጅ ያስጠናን ነበር፣ ጎበዝ ልጅ ነው፣ እሱ ያስተምረን ይለዋል። እሺ ስልክ ቁጥሩን አምጣ ይለዋል። ስልክ ቁጥሬን ሰጠው። ይህንን ፕሮግራም ስፖንሰር ያደረገልን ድራዲስ አልሙኒየም ነው። ህንፃ እንሞሽራለን ይላሉ ድራዲሶች። ህንፃዎ የአልሙኒየም ስራ ላይ ከደረሰ ግን እርሶ ያርፋሉ። ድራዲስ በኃላፊነት ተረክቦ በጥራት በፍጥነት ሰርቶ ቁልፉን ያስረክቦታል። ቁጥራቸው ከስራ አለ፣ ደውሉ። ድራዲስ አልሙኒየም ከልብ እናመሰግናለን። ከዛ ጠዋት ላይ ከባለቤቴ ጋር ጋሪ ላይ ቁጭ ብለን ስትሪንጋርቱንም አልተሆነም ስትሪንጋርቱን ይዘን ከሸም እያለን ስንመጣ ስልኬ ጮኸ። 11 ቤት ነው። ሳነሳው ሄሎ አቶ እንትና እባላለሁ ከቤቴሌም ትምህርት ቤት ነው አሉ። እና መተህ እንድታስተምር ነበር። ለምን ሲጀምሩ መምህር ዳንኤል ብለው ነው የጀመሩት። ጋሪ ላይ ዘለልኩኝ። ኖ ዋን ኮል ሚ ላይክ ዳት። የመጀመሪያ ነው። አልተመረኩም፣ ዲግሪ የለኝም። እስከ 12 ነው የተማርኩት። ዩኒቨርሲቲ ስባረር ነው የጨረስኩት። አስተማሪ ልሆን ነው አልኩኝ። ልቀጠር ነው። መተህ ልታስተምር ትችላለህ ሲሉኝ ኮራ አልኩኝ። ነገ ነው የምመጣው፣ ዛሬ አይመቸኝም አልኩኝ። አንተ ጋሪ ላይ ነህ? ጋሪ ላይ ነኝ። ወረድን። ከጋሪ ስትሪንጋርቱን አድርሰን ተመለስን። ከባለቤቴ ጋር ጨፈርን። እዛች ደሳሳ ጎጆ ቤት ውስጥ በደስታ ዘለልን። ለምን ስትመለሱ? ደስ ብሎን ነው። ምክንያቱም ደሞዝተኛ ያለውና ቋሚ ደሞዝ አለኝ ማለት ሴፍ ነው ሁሉ ነገር። የቤት ኪራይ መንከፍላ እናታም የቤት ኪራይ አከራዩ የ2 ወር 3 ወር ይተወልናል እያዘነ መጥቶ ፊታችንን አይቶ አዝኖ ወይ የሆነ ስትሪንጋርትን ሰጠዋለን ይዞ ይሄዳል። ሽጥና ይሰራ በቃ ይሄንን እንካ ምናምን እያልነው በነጋታው ጠዋት ልብሴን ለብሼ ሸሚዜን ጠቅጥቄ ከቻይና የተባረርኩበት ሰርተፍኬት ነው ያለኝ። እሱን ይዤ
ያው ግቢ ስገባ JW የሚባል የቪዛ ወረቀት አለ። እሷ ወረቀት አለችኝ። ፔትሮሊየም ኢንጂነሪንግ እንዳጠናው አዲስ አበባ ዩኒቨርሲቲ ኮስት ሼሪንግ ምናምን የሞላውበት ወረቀት አለኝ። ሌላ ምንም ሰርቲፊኬት የለኝም። ማንም ሰው ሰርቲፊኬት ሰጥቶኝ አያውቅም። ግን ልትሄድ ስትል የቪዛ ወረቀት አለ። አዲስ አበባ ዩኒቨርሲቲ ኮስት ሼሪንግ የሚባል አለ፣ ለምግብ ምናምን የሚሞላ እሱን ያለኝ። እነሱ ምናምን ሰብስቤ አዲስ አበባ ዩኒቨርሲቲ መታወቂያ ያለችኝ እሷን፣ የቻይና መታወቂያ ያለችኝ እሷን አርግቼ በባይንደር አርግቼ ልክ እንደ CV ተገዳለ ወራሱ እኮ አይመጣም ራሱ ልክ ጉዞ ሲጀምር ከነበርንበት ከገጠራሙ አካባቢ ወጥቼ ስፓልቱ ዳር ስደርስ ማስታወቂያ ተለጥፈዋየሁ ስልክ ጀት ላይና ቤተልሔም ትምህርት ቤት የፊዚክስ መምህር እንፈልጋለን በዲግሪ የተመረቀ 2 ዓመት ስራ ልምድ ያለው ይላል። ከዚህ በፊት እነሱ ለጥፈዋል ለካ እየፈለጉ ነው ሳይ ዲግሪ 2 ዓመት ስራ ልምድ እኔ የለኝም። 2 ዓመት ስራ ልምድ የለኝም፣ በፊዚክስም ዲግሪ የለኝም። ልመለስ አልኩና አይ ብዬ ሄድኩኝ። ግን ባላየሁት ብዬ እንትን አልኩኝ። ኮንፊደንስ መታው። አሁን የሆነ ነገር ኮምፔር እያደረገ ነው ከኔ ጋር። እኔ በእጅ ያለችው ትንሽ የበትርናት ባህር ነው እየጠበቀኝ ያለው ማለት ነው። አሁንም ትንሽ ስፓልቱን ተሻገሬ እንዲሄድኩኝ አሁንም ያንን ማስታወቂያ 2ኛ ጊዜ አነበብኩት። መገጣጠም ደግሞ አይ አልኩኝ በቃ አይ ተስፋ ያለኝ አይመስለኝም። ልክ ግቢው በር ላይ ማስታወቂያ ቦርድ ላይ ተለጥፏል። ድጋሚ ትቼው ገባሁ። ዳይሬክተሩ አገኘኝ። እሺ እንዴት ነህ? ሰላም ነው። ሰላም ነው። አንተ ነህ መምህር ዳንኤል? አዎ እኔ ነኝ። እስኪ ወረቀትን ስጠኝ የተመረክበትን ሲሉ አይ እኔ እኮ አልተመረኩም ብዬ ገና እንዲህ ስል በልበልበልበል ተወው በቃ ካልተመረክ አሉኝ። ማስተማር ከባድ ነገር ነው እንዴ ያክል? እኔም እኮ ቢሆን መጽሐፍ አንብቤ ገብቼ እኮ ማስተማር እችላለሁ። ምን አንብበ ያነበብከውን እዚህ ያለ ሰዎች መናገር ነው። ምን የሚከብድ ነገር አለው? እኛ የምንፈልገው የተመረክበት ዲግሪ ስራ ልምድ ባይኖርም እንደው በዚህ በፊዚክስ ካልተመረክ ምንም አይሰራልንም አሉት። እንደዛ እያሉ ምክትል ዳይሬክተሩ ኋላ መጡና አግኝተናል አንድ አስተማሪ ማስተርስ አለው ምናምን አሏቸው። ሲሏቸው በቃ እንግዲህ ሌላ ጊዜ ስራ ካለ እንደውላለን ሂዳሉኝ። እሺ ብዬ ወጣው፣ ወደ ቤት መጣው። ድጋሚ እነዛን መጽሐፍቶች ከፍቼ ሳነባ መሸው። I didn't give up። ግድ የለም ካልቀጠሩኝ በቃ የራሴን ትምህርት ልከፍት ነው ማለት ነው ብዬ ነው ያሰብኩት። እያስተማርኩኝ እያነበብኩኝ አመሸው። ማታ እንደለመደብኝ እዛች አባቴ የገዛችልኝ ዋይት ቦርድ ላይ እሱ የገዛልኝ ዋይት ቦርድ ላይ እየጻፍኩኝ አደርኩኝ። ጠዋት ድጋሚ የ11 ቤት ቁጥር 12 ሰዓት ተኩል ላይ ተደወለ። መቼም አሁን የደወሉት ድጋሚ ሊያባሩኝ አይደለም እና ሊሉኝ ነው። አሁን ተጨፈረ ድጋሚ ሳታነሳው እንዴ ሳላነሳው ገና በቃ እሳቸውን የደወሉት አልኳት። ለባለቤቴ ማሳዩት መቼም የደወሉት ሊመክሩኝ አይደለም እና ስራ ሊሉኝ ነው ብዬ ዘለልኩኝ። ና እስኪ እንፈልጋለን አሉኝ። ሄድኩኝ። ሊቀጥሩት የነበረው መምህር የተወሰነ ቀን ይቆያል። ከሌላ አካባቢ ነው የመጣው። እሱ እስከሚመጣ ክላስ ውስጥ ማንም ስለሌለ ግባና ቁም ነው ያሉኝ። ዋና መግባት ነው። አስተምር አይደለም ግባና ቁም ነው። ጠብቅ ልጆቹን በቀን 50 ብር ይከፈላል ነው። አረ በነፃ ቆማለሁ አልኳቸው። በፊዚክስ ፒሪየድ ገብቼ ነው ቆማለሁ። ባዶ እንዳይሆን እየገባ ያቸው ነገር እና በቀን 50 ብር አረ ምን 50 ብር እኔ በነፃ ገብቼ ቆማለሁ አልኳቸው። አይ የትምህርታችን ህግ አይፈቅድም፣ ገብተህ እንከፍልሃለን፣ ልጆቹን ጠብቅ። እሺ አልኳቸው። ዳይሬክተሩ ጋውን ነበር አይተሱ የተንጠለጠለ፣ ይሄን ጋውን ልበስ ብለው ሰጡኝ። እንዱ ቾክና ዳስተር እንደዚሁ ሰጡኝ። እጄ ላይ ይዤ ገባሁ። ባዶ እጄ ነኝ። ወረቀት የለኝ፣ ደብተር የለኝ። ገርም ነው። ቾክና ዳስተር ይዤ ገባሁ። ልክ ክላስ እንደገባሁ ምዕራፍ 0 ብዬ ጻፍኩኝ። ዩኒት 0 ፊዚክስ ምንድን ነው ከሚለው ሐሳብ ጀመርኩኝና ያንን ለተማሪዎቹ አብራራውላቸው። አብዛኛው ተማሪ ግን እንደምታውቀው ፊዚክስ አይወድም። ጓዳ ቤታቸው አሁን ክላሳቸው እንቅስቃሴ በሚያደርጉበት ቦታ ሁላ ያለ ነገር ነው ለካ ትምህርቱ። ያን አንደርስታንድ አላደረጉትምና ከህይወት ጋር ነበር አገናኘው የነበረው። ለምሳሌ በፊዚክስ ኒውተን ሰርድሎ የሚባል አለ፣ ግብርና አጸፋ ግብር የሚባል። ይህንን ወንበር በ10 ኒውተን ከመታው በ10 ኒውተን ነው የሚመታ። ይሄ ወንበር እንዳያሳምም ቀስ ብለህ መታው ነው የሚለው። እና እዛ ፕሪንሲፕል ላይ ምን ያስቀምጣል? የሰው ልጅ ወደፊት ለመራመድ ኃይል ወደ ኋላ ነው የሚያወጣው። ተፈጥሮ ናት ወደፊት የምትገፋው። ወደፊት ልራመድ ብለህ ወደፊት ኃይል ብታወጣ ትደፋለህ፣ አትራመድም። ምናልባት አሁን እንደው ሙቪ ያረክ ራሱ ካየው እንዲህ ስትል ኃይል ወደ ኋላ ታወጣለህ። ወደ ኋላ ኃይል ወደ ኋላ ስታወጣ ተፈጥሮ ናት። እሺ እስኪ ወደፊት ተራመዳውና ኦኬ ያዘው። ያኛው እግር ወዴት ነው እየተራመደ ያለው? ወዴት ነው ኃይል የሚያወጣው? መሬቱን ወዴት ነው የምትገፋው? ወደ ታች እየገፋው ነው። ወደ ኋላ ነው የምትገፋው። አሁን እግርን አንሳው ብልክ እስኪ አንሳው ብለህ አሁን ያኛውን እግርን አንሳው። በቃ ኃይል ወደ ኋላ ነው ያወጣው። መሬቱን ወደ ኋላ ነው የገፋው። ኃይል ወደ ኋላ ስታወጣ ተፈጥሮ በራሷ ደግሞ ወደፊት ትገፋለች። ወደ ኋላ ተራመድ ብንድነው? እስኪ ወደ ኋላ ተራመድ። ያዘው
ይሄኛው እግር ወዴት ነው? መሬቱን እየገፋ ያለው ወደፊት ነው። ስለዚህ ወደፊት ስትገፋው ተፈጥሮ በራሷ ወዴት ትገፋለች? ወደ ተቃራኒ ይገፋል። አዎ ምናልባት ይሄንን ነገር አሁን ጨረቃ ላይ ብናደርገው ኖሮ ኃይል ወደ ኋላ ስታወጣ ወደፊት የሚገፋ ሌላ ኃይል አይኖርም ነበር ማለት ነው። ምድር ላይ ግን ፈጣሪ የስበት ኃይልን ፍሪክሽን አስቀምጧል እና ብዙ ጊዜ በህይወታችን ወደ ኋላ የሚጎትቱን ነገሮች በጠቅላላ ሊያስፈነጥሩን ነው። ወደ ኋላ የሚጎትት ፍሪክሽን የሚባለው ፍሪክሽን ምንጊዜም ወደ ኋላ ነው የሚጎትተው። ወደ ኋላ የሚጎትት ኃይል ባይኖር ኖሮ የሰው ልጅ ወደፊት አይራመድም። ያንን ነገር አንደርስታንድ ሲያደርጉት ደስ አላቸው። የመጀመሪያዋ ቀን አለቀች። ሁለተኛ ቀንም ገባው። 4 ክላስ ነው 8ኛ ABCD ነው። 4ቱንም ክላስ አስተማርኩ። ሁለተኛም ቀን አስተማርኩ። ምዕራፍ 0ን ጨርሼ በአንድ ቀን ሁለተኛው ቀን ምዕራፍ 1 ብዬ ጀመርኩኝ እና ድምጼ በጣም ነው የሚጮህ። እዚህ እያስተማርኩ እዛ ክላስ ይሰማል። ዳይሬክተሩም ይሰማሉ። ልጅ እያስተማረ ነው እንዴ? ማን ነው አስተምር ያለው? ከዛ በሶስተኛው ቀን ምክትል ዳይሬክተሩ መጡና አይ በቃ ያው ሌላው መምህር መጥቷል እንግዲህ እኔ ሊያስወጡ ነው፣ ግን ከተማሪዎቹ ኮመንት ሊሰበስቡ ፈለጉ። ክላስ ገቡና እኔ እዛኛው ክላስ ነኝ፣ እሳቸው እዚህ ክላስ ናቸው። እኔ ስወጣ ነው እኔ ንግር ተከትለው የገቡትና እንዴት ነው ልጆች ፊዚክስ መምህራችሁ እንግዲህ መጥቷል፣ ይሄኛው ፊዚክስ መምህራችሁ እንዴት ነበር ሲሉ ዋው ብሎ ተማሪው አጨበጨበ። አሃ አሉ። ከዛኛው ክላስ ወጥቼ እዛ ስገባ እኔ ጭብጨባው ይሰማኛል። ተማሪ እየተሸለመ ነው የመሰለኝ። እኔ እዛኛው ክላስ ሆኖም ተመልሼ ስገባ ቀጣይ ክላስ 4 ክላስ ነው ABCD ነው። ከወጥቼ B ስገባ A ይገባሉ። ከB ወጥቼ C ስገባ B እየገቡ ኮመንት ሲጠይቁ ተማሪው እንዳለ ደስተኛ ነው። ፊዚክስ በዚህ መልኩ ተረድተነው አናውቅም፣ በዚህ መልኩ ገብቶን አናውቅም ነው የተማሪው ሐሳብ እንዳለ። ስወጣ ጠሩኝና ለካ ማስተማር ጥበብና ጸጋ ይፈልጋል። እኔ ደብተር ተገልጦ እንደሚነበብ ነው ማቀው። ለካ እንዲህ ነው ማስተማር። እባክን ፈቃደኛ ኮንክ በፔሪድ 50 ብር እንከፍላለን፣ እኛ ጋር አስተምራለሁ። ብራቮ! የሚገርም ነው። በአንድ ወር ውስጥ 100 ክላስ ነው ያለኝ። 100 ፔሪድ ነው የምገባው። 50 በመቶ 5000 ብር የወር ደመወዝተኛ። አይ was so amazed። ቤት ገብቼ ለባለቤቴ ስነግራት አለች። ገና የወሩን ደመወዝ ሳንቀበል ከሰው ላይ ተበድረን ከዛ ቤት ወጣን። 2 ፍራሽ፣ ብረት ድስት አባቴ ገዛልኝን ቡታጋስ ይዘን የትገባን። ስቶቭም ነበረቻት እሷ ይድሮ የነገርኩ እሷን ስቶቭ ይዘን ከተማ መሃል ቤት ተከራየን በ1500 ብር። ስንገባ አከራዩን ማየችልና አይ እነዚህ ልጆች እንደው ለእናቷ ደውላ ነው የምትናገረው፣ ከዛ በኋላ ነው የምታጫውተን። አይ እንደዚህ ነው ያሁኑን ይከፍላሉ እንጂ ቀጣይ የሚከፍሉሽ አይመስለኝም ትላታለች። ለምን ስንመጣ ይዘን የመጣ ነው ዕቃ 2 ፍራሽ፣ ቡታጋስና ብረት ድስት ነው። ሌላ ዕቃ አላችሁ? የለንም። እንደዚህ አዎ መሬቱ ሲሚንቶ ነው። እዚህ ላይ ነው የምታኙት? አዎ እዚህ ላይ ነው የምታኘው። አረ ተው ሙሸማ ሰጠችን፣ ምንጣፍ ቆርጣ ሰጠችን። በጣም እጅግ በጣም የሚገርሙ ሰዎች ናቸው። ባይገርም ትልቅ ኢምፓክት ነው ያላቸው በህይወቴ ላይና እዛ ቤት ገባን። ቤቱ ሰፊ ነው። እዛ ጥግ ነው የምንተኛው። ባዶ ነው ቤቱ። ከዛ አንተ ፊዚክስ እያጠናህ ትጮህበታለህ። አዎ ወሩ አለቀ። ደሞዝ ሲሰጥ ተቆራርጦ 3000 ምናምን ብር ይደርሰኝ። አላመንኩም። እንዴ እኔ እኮ 5000 ብር ነው ብዬ ነው አምኜ ወጣሁት ከዛ ከገጠር። ከዛ ድጋሚ አልኩኝ፣ ከፋኝ። ግን ማስተማሩን በጣም ወድጄው ስለነበረ ልጆቹ ሚኒስትሪ ተፈተኑ። ሁሉም ሃይስት ማርክ አመጡ በፊዚክስ። 100 ያመጡ ልጆች እንደሆነም 0 ቁጥር የላቸውም። ሚኒስትሪ ፈተና ነው ነገር እና ዊዚን 30 ሚኒት ነው የጨረሱት። በ30 ደቂቃ ነው የጨረሱት። እስካሁን ድረስ ዳይሬክተሩ ያነሱታል እስከዛሬ። እንዳው አንተ ያስተማርካቸው ልጆች ይላሉ። 1 ወር ነው ያስተማርኳቸው እነዛ ልጆችና ትምህርት ቤቱ ጠራኝ፣ አመሰገነኝ። ቀጠልኩኝ። 8 ነበር ማስተምረው፣ አሁን 9ኛ ክፍል ማስተምራለሁ። ቀጠልኩኝ እያለ 9 አስተማርኩኝ። ከዛ ደግሞ አይ ብላ 11ኛ ክፍል ማስተምራለሁ። 9ኛና 11ኛ ክፍል ይዤ ማስተማር ጀመርኩኝ። ደሞዜ እያደገ መጣ። እንዳው ደሞዜ ያደገበትን መንገድ እዚቹ ጋር ጠቆም ማርክ ይችላል። ፌስቲቫል ምን ሆነ መሰለህ እንግዲህ 3000 ምናምን ብር ነው የሚከፈለኝ። የቤት ኪራይ እንከፍላለን፣ ከዛ ይበላል። ባለቤት ስራ ቆመች እየሰራች አይደለም እሷ፣ አረፍ ብላለች። በጣም ተጎድታለች በጣም እና ከለታት በአንድ ቀን አስተምሬ መጥቼ ምሳ በልቼ ልመለስ ነው። ምሳ ቋጥሬ ይዤ አልሄድም። ያው እንዲህ ውፍር ያለ ሽሮ ነው የምትሰራልኝ እና አንድ ቀን ይዤ ስከፍተው አስተማሪው እንዳለ ስቆ በግድ እያኘኩ ነው የሚዋጥልህ። ያው ሽሮ ደግሞ በባህሪው ድርቅ ይላል ሲውልና ያ ስለሆነ በጣም ስለሚያሳፍረኝ ይዤ አልሄድም። ምሳ ቤት መጥቼ በልቼ ነው መለሰውና ቤት ቁጭ እየበላው ደሞዝ ገባ። ስልካችን ላይ ቴክስት ገባና ስልክ የሌለውን ቴክስት ልክ ሳነበው 9400 ብር ይላል። አላመንም። ከቤቴሌን ትምህርት ቤት ደሞዝ ይላል። ደነገጥን። ሳታውቁም ተጨምሮ አላወኩም። 3000 ምናምን ብር ነው እኮ ደሞዜ። አሁን 9400
ደነገጥን። ከዛ አይ አልኳት በስተት ነው የገባው አልኳትና ይኸውልህ የሰው ልጅ መጥፎነቱ አሁን ነው ሄደን ገንዘቡን እናውጣው አልኳት። ሳያወጡት ወይ ያ በስተት ነው የገባው ቶሎ ብለን እናውጣው ሄደንና 9400 ብሩን ሙሉን አወጣ ነው። እሺ እንዴ ነገ ቢጠይቁስ ነገ እንዳይጠይቁኝ አልኳት። እቃ ወዲያውኑ ገዛዛንበት። የዛኑ ቀን አንድ ድሮ ማቃት ሴትዮ ነበረችና ቴሌቪዥን ሸጣለሁ ስትል ሰምቻለሁ። ይሄ ቦርጫሙ ቴሌቪዥን 1000 ብር ነው ሸጣለሁ ያለችው። ሄድኩኝ እሷ ጋር አስጭኝ በባጃጅ መጣው ቴሌቪዥን ገዛው። ከአመታት በኋላ ነው 1000 ብር የተወከልክ ነው። 11 ሰዓት እያለ ነው ሱቅ ይዘጋል እየመሸ ነው። በባጃጅ ሄድኩኝ ገበያ ዲሽ ገዛው። ወደ ቤት ይዤ መጣሁ። ዲሹ ምናምን ልክ ይዤ ስመጣ 12 ሰዓት ከምናምን ነው ኦልሞስት 1 ሰዓት ነው ጨልሟል። ዲሹ መገጠም አለበት አልኩኝ። በባትሪ ስልክ እንጨት ላይ ዲሽ እንገጥማለን የሚል አይችልም ሞተው ስልክ እንጨት ላይ ዲሽ እንገጥማለን የሚል በባትሪ ፈልጌ ደወልኩኝ። ይሄ ዲሽ ሰራል? አዎ ሰራል። የት አካባቢ ነው? እዚህ አካባቢ። እና መምጣት ይመቻል? አንዴ ጠዋት መጣልሻለሁ አለኝ። አይ አሁን ነው መምጣት ያለበት። ኧረ ቶ አትምጣ አይነገልኝ ሌላ ቦታ ድገም። አሁኑኑ ማታውኑ ዲሹ መገጠም አለበት ነው። ለምንድን ነው ጓጉቻ ያለው የምድር ነው ኮምፕሊፍሲ ቴሌቪዥን አይተናናቅም። ሰው ቤት ቴሌቪዥን ስናይ ምናልባት አንዳንዴ እቃ ስትሪንግ ጋር ለማስረከብ ሄደን ስንመለስ ግሮሰሪ ውስጥ ነው ቴሌቪዥን ተከፍቶ ቆመን ረጅም ሰዓት የቀረንበት ጊዜ አለ እና ካልተገጠመ አለን አይገጠምም። ጠዋት አሉን ይሻልን አበራ ነው። እግዚአብሔር ይህንን ታሪክ ያውቃል። እሺ የሚለውን ድምጽ እያየን አመሸን። ራት በላን ከፍተ ነው። እውነቴን ነው የምልህ። ባለቤቴ ትሄዳለች ትነካዋለች ድምጽ መስጫውን ትመለስ። እኔ ሄዳለሁ እነካዋለሁ። አጠፋ ነው እና ተኛን። ለሊት ተነሳች እሷ ድጋሚ አበራችው። ድንገት ስታበራው ድምፁ እሺ ብሎ ጮኸ በጠበጠ። እኔ ምንድን ነው ብዬ ስነሳ እየቀነሰች ነው ደንግጣ። እሷም አብርቷለች። እኔም ማየሁት ዙሪያውን አየዋለሁ። አጠገርም ያለው ነጋ። ዲሹ ተገጠመ። እነ ኢቢኤስ ሲኒማ የመጡበት ጊዜ ነው። ቃና የመጣበት ጊዜ ነው። ተከፈተ ኢቢኤስ ሲኒማ ምናምን። ደስ አላት። እሷ ቁጭ ብላ ታያለች። እኔማ ያለው ስራ ቦታ ሄዳለሁ። ልክ ስራ ቦታ ሲሄድ ይሄ ነገር እንዴት ነው ብዬ መምህራኖቹን እዚህ ትምህርት ቤት ደሞዝ ይጨምራሉ እንዴ ምናምን ስለ ደሞዝ አልጨመሩም በሆኑ አልጨመሩም። እሺ በቃ ጸጥ። ይሄ ትምህርት ቤቱን ዳይሬክተር ሳየው በዛ ጋር ዞራለሁ ጠርቶ እንዳይጠይቀኝ ብዬ ገንዘቡን ቴሌቪዥን በሰቀቀን ነው ማልፈው በቢሮ ጋር ወደ ክላስ ገባ። በቀጣዩ ሁለተኛው ወር ያው ነው ገንዘቡ። አልኩኝ አሁን ተጨምሮልኝ ነው ለካ አልኩኝ። ያመንኩት ሁለተኛው ወር ያው ደሞዝ ሲገባ እና ትልቅ ደሞዝ ነበር በሰዓቱ ትምህርት ቤቱ ከሚከፍለው ክፍያ ውስጥ 9 እና 11ን በዛ ሁኔታ ማስተማር ጀመርኩኝ። እያልን ጨረስን። ከዛ 12ንም እንዳስተምር ፍቃዱ ተሰጠኝ። የመጀመሪያውን አመት በአመቱ ምርጥ አስተማሪነት ጨረስኩኝ። ሁለተኛውን አመት ገባን። ሁለተኛውን አመት በአመቱ ምርጥ አስተማሪነት ጨረስኩኝ። ሽልማት ነበር ወንድም ታው ሰርቲፊኬት ሸለም ነበር። የትምህርት ቤቱ ባለቤት ሰዓትም ሸልሞኝ ነበር። አመቱ መጨረሻ ላይ ትላልቅ ኤግዚቢሽኖችን አዘጋጃለሁ። ተማሪዎች ከክላስ ውስጥ ከ16 እስከ 17 ወይም ከ17 በላይ የሚሆኑ ተማሪዎች 100 ያመጣሉ። 17ቱንም ከወር ደሞዜ ላይ መጽሐፍ ገዝቼ ሸልማለሁ። ወላጅ ጠርቼ እያስጨበጨብኩ ሸልማለሁ። ቶፕ የሚያመጡትን ደግሞ የአንገት ሐብል ሸልማለሁ ከደሞዜ ላይ። ተማሪዎቹም በጣም ኢንስፓየርድ ሆነዋል። ከሁሉም ትምህርት 100 ለማምጣት ተማሪ የሚሮጠው ፊዚክስ ነው። ይህ ሲሆን ቤት ደውል ነበር እናት ጋር ወንድሞች ጋር ስላባት ታስታውስ ነበር? እናቴ ኦልሞስት በቃ ሽንት ቤት ነው የምታጥበው፣ የሰው ልብስ ነው የምታጥበው። እንደዛ ነበር የምታሳልፈው አባ ከሞተ በኋላ። ከዛ በኋላ ግን በየወሩ እኔ ተቆራጭ አረጋለሁ፣ እሷን ሰፖርት አረጋለሁ፣ እህቴን ደግፋለሁ። በዛው የቤተሰባችን ታሪክ ተቃንቷል። ኮንስታንት የሆነ ገቢ ያለኝ በዛ መልክ ህይወት ቀጠለ ማለት ነው። አባትን ታስታውስ ነበር ቢኖር ምናምን ብለህ አስበህ? ኤቭሪዴይ አሁንም እያወራሁ እኮ አስታውሰዋለሁ። እንደው ቢያየው ብዬ እመኛለሁ። ቢኖር አትሊስት ነጭ ሸሚዝ ለብሼ ቢያየኝ እንደዚህ ንጹህ ቀበቶ አድርግቼ ቢያየኝ እመኛለሁ። አሁንም እንደው እናቴ ከምታየኝ በላይ አሁን እሱ እያየኝ እንደሆነ ይሰማኛል። ግን እና ህይወት በዛ መልኩ ቀጠለ። ትምህርት ቤት ውስጥ ጥሩ ስም መገንባት ቻልኩኝ። የወላጆች ስብሰባ ላይ ወላጆች ብዙ ጊዜ አፕሪሺየት ያደርጉኛል። ሳያደንቁት ሳይጠሩት ማያልፉት ስም ሆነ። ቲቸር ዳንኤል የሚባለው ነው። እያለ ምን አይነት ድምፅ ተሰማኝ። ከዚህ ትምህርት ቤት ውጣና ትንሽ የክላስ ተከራይተ ልጆችን አስተምር። ስንት ብር ነበር በወር የሚከፈል ያኔ? 9400 ብር አካባቢ። ደህና 9000 ብር አግኝታችሁ ጥሩ ኑሮ ይኖራችሁ? ትልቅ ደሞዝ ነው ደግሞ እኮ።
ባለቤት አረፍ ብላለች እንዴ ብዙ ነገር ተቀይሯል። ቤት ሰላም ምግብ ተቀይሯል። እቁብ እየጣልን ኪችን ካቢኔት ተገዝቷል፣ ኦቭን ተገዝቷል፣ ብዙ ነገር እኮ ተቀይሯል። ያን ትይወጣል ያልክ? አዎ። እና በወጣ ደግሞ ተመልሼ ሌላ ቦታ የሚቀጥረኝ ሰው የለም። ወረቀት የለኝም። ማንም የሚቀጥረኝ እንደ ድል ነው እኮ እዚህ ትምህርት ቤት የገባሁት። ማንም ያለ ወረቀት ሌላ ቦታ የሚቀጥረኝ ማንም። ግን ፊል አደረኩት። አንድ እምነት አለኝ እኔ ወደ ውስጤ ምንም አይነት ድምፅ ሲመጣ ወደ ውስጤ የመጣው ድምፅ ፍፄን የማይጎዳ ከሆነ እነሱን የማይጎዳ ከሆነ መልካም ሀሳብ ከሆነ ምንም ያክል ከባድ ይሁን አደርገዋለሁ። እና ሳደርገው ደግሞ ፋታ አልሰጠውም። ጊዜው እንደሆነ ማድረግ እንደምትችል አምኖ ነው እግዚአብሔር ሀሳብን ወደ ውስጥ የሚልከው። ከዛ እቁብ ጥለን ያጠራቀምናት ብር ነበር 9,000 ብር። የመጀመሪያውን እቁብ የወሰደችው ጎረቤታችን ናት። ቁምሳጥን ገዛችን። ይሄ ቁምሳጥን ባለቤት የሚያምራል አለች። በቃ በቀጣዩ እቁብ እኛም ቁምሳጥን ነው የምንገዛው አለ ምናምን። ልክ ቀጣዩ እቁብ ሲወጣ እንደ ነገር ሊወጣ ዛሬ ይሄ ድምፅ ተሰማኝ ውስጥ። መልክ ተቀበልኩና እማ አልኳት አሁንማ ነገር መጣ ማለት ነው። እንደዚህ ተሰማኝ አልኳት አለችኝ። እና ድርጅት እንክፈትበት በ9,000 ብር አሁን እንክፈትበት ተሰማኝ አልኳት። እቁቡን ወሰድን። ከዛ ጎረቤቶቻችን እንደዚህ ልናደርግ እንደሆነ ሲሰሙ አሉ አልጋ የላችሁ መሬት ላይ ነው የምንተኛው፣ ቁምሳጥን የላችሁ፣ የቤት ዕቃ ታሟልም ወይ አንተ ደህና ስራ አለው ያለ የምን ድርጅት እንክፈት ነው በ9,000 ብር ኧረ ተው ብለው መከሩን። ከዛ ኧረ እኛ እቅዳችን ይሄ ነው አልኳቸው። በቃ ተው ወጣው። ህንፃ ቼክ ሳረግ አንድ ህይወት ህንፃ የሚባል አለ ደብረ ዘይት፣ ትንሽዬ ክላስ 16 ካሬ መቶን ለመከራየት ገባን። 12,000 ብር ነው፣ የ3 ወር ነው የምትከፍለው። እኛ ያለችን 9,000 ብር ናት። አካራዩን እንደው ባክህን አልኩት። እኔ ብዙ ነው አላማ፣ ትልቅ ነገር ነው የምሰራው፣ ገና ታሪክ ነው የምሰራው፣ ግድ የለም አልኩት። በቃ አንድ ሳምንት ስጠኝ፣ 9,000 ብር ልክፈልና ልግባበት አልኩት። ከአንድ ሳምንት በኋላ 3,000 ብር እንሰጣለሁ አልኩት። ያለ በቃ ፈቀደልኝ። እግዚአብሔር ይስጠው፣ ሰለሞን ይባላል። ፈቀደልኝ። ገባው። አንድ ዋይት ቦርድ አባቴ ይገዛልኝ አልነበረች ቤት፣ እሷን ዋይት ቦርድ አመጣው፣ አንጠለጠልኳት። እንዴ ምንድነው እዛ መስራት የፈለከው? ማስተማር፣ ማስጠናት ነው፣ ልጆችን ማስጠናት። ወንበርስ ሌላ ቀስ እኮ ነግር ነው እኮ። ገባው። የቤት አከራያችን ወንበር ነበራቸው፣ 20 ወንበር ሰጡኝ። እና አንድ ትንሽ የጠረጴዛ ነበረቻቸው ሰጡኝ። አንዷን ወንበር ባለቤቴ ተቀምጣ ተመዘግብበታለች፣ 19ኙን ወንበር ደግሞ ተማሪ ይቀመጥበታል ማለት ነው። እሷ ታምናለች፣ ትከተላለች። አዎ በጣም እንዴት እንደወጣን ታውቋለች። የወጣንበት መንገድና ጀመርን። እነሱ 20 ወንበርና ጠረጴዛ ሰጡን። ያቺ ትንሽ ክላስ ውስጥ አጸዳዳናት። ልሙጥ ወረቀት አመጣን። መስታወቱን በልሙጥ ወረቀት በፕላስተር ልታጠፍ ነው ወደ ውስጥ እንዳይታይ። ከትምህርት ቤት ለቅቄ ያልወጣው ገና ክረምት ነው፣ በጋ መጀመሩ ነው። በቃ ዳይሬክተሩን ሄድኩኝና ልለቅ ነው አልኳቸው። ልወጣ ነው አሉ። ጨክኜ ወጣው። ምንም ተማሪ የለኝም፣ ባዶ ነው። ግን ጨክኜ ወጣው። ለምን ነው ልቅ የፈለከው? እዛ እየሰራ መስራት አልቻልክም? በትኩረት አምናለሁ። ሁለት ቦታዎች ላይ ትኩረት ካረክ 50% ነው ሁለቱም ላይ ኤነርጂ የምትሰጠው። ስለዚህ እዛ ጋርም ስራውን መበደል አልፈልግም፣ እዚህ ጋርም ስራውን መበደል አልፈልግም። ሙሉ አቅሜን እዚህ ላይ ኢንቨስት ማድረግ ፈልጋለሁ። አንደኛ። ሁለተኛ ደግሞ በእኔ እምነት እግዚአብሔርን አምነው እግራቸውን ከጀልባው ላይ አንስተው ውሃው ላይ መርገጥ የቻሉትን ሰዎች እግዚአብሔር ይባርካቸዋል። ስለዚህ እግሬን ከጀልባው ላይ አንስቼ ውሃው ላይ አረፍኩኝ። ወጣው። በነጋታው አንድ 10 የሚሆኑ ተማሪዎች መጡልኝ፣ ፊዚክስ የሚያጠኑ። እነሱን አስጠናው። የመጀመሪያ ቀን 2 ነው እንጂ የመጡት፣ ሁለቱን አስጠንቼ ሄዱ። በነጋታው 10 ሆነው መጡ፣ 15 ሆኑ፣ 20 ሆኑ፣ 30 ሆኑ። በዛች ጊዜ ውስጥ አንድ ወር ሞላም 30 ሆኑ። ፊዚክስና ማትስ ነው ማስተምረው። 19 ወንበር ይቀመጣሉ፣ የቀሩት 10 ምናምን የሚሆኑት ቆሞ ነው የሚማሩት። ኢቭን ቦታው አትበቃም፣ ውጪ ወጥቶ ራሱ ወረቀቱ ተገንጥሎ ልሙጥልኩ በመስታወት ውስጥ ነው የሚያዩት። በጣም ስለምጮ ድምጽ ይሰማል። ሲጨልም አንደኛ ጨልሟል፣ ሁለተኛስ ቀጣዩ ሊነጋ ነው ማለት ነው። አለቀ። አሁን ትምህርት ላይ ነው ያለው አይደል? አንደኛ ትምህርት ላይ ነው ያለው። ቀጣዩ ጊዜ የምን ጊዜ ነው እያለ ነው? የሥራ ጊዜ ነው። እንደዛ ማስተማር ጀመርኩ። ዋይት ቦርዷ ስጽፍባት ብርትስ ብላ ትገባለች። እዛ ላይ እያስተማርኩኝ በጎን አንድ መምህር ቀጠርኩኝ፣ ኬሚስትሪ መምህር እንዲያግዘኝ ጨመርክ? አዎ ኬሚስትሪ ደግሞ 3ኛ ትምህርት ጨመርኩ። 300 ብር ነው የምናስከፍለው በወር። እንግዲህ 3 ትምህርት ነው የሚያጠኑት። ከዛ ወር አለፈንና ቀጣዩ 3ኛ ወር ልንከፍል ነው። የ3 ወር ከፍለን ነበር። አሁን ቀጣይ 3ኛ ወር ለመክፈል ስናስብ ከላይ ደግሞ አንድ ክላስ አለ፣ ሰፊ ክላስ እና ውስጤ በየቀኑ እየሄድኩኝ አየዋለሁ፣ በመስተዋት ውስጥ እንደዚህ ብዬ አየዋለሁ። እና ክላስ ሰፊ ነው፣ ግባ ይለኛል። እዚህ በጣም ኦቨር ነው ኪራዩ፣ በጣም ትልቅ ነው፣ ወደ 60 ካሬ ነው። እዚህ ግባ
እሺ አልኩና አንድ ተማሪም ነበር አገዘኝና ተከራየው ገባው ትልቅ ክላስ ገባው ባገኘነው ገንዘብ ወንበር ገዛው የሰዎችን የአከራዮችን 20 ወንበር መለስኩኝ 20 ወንበር ገዛው ዋይት ቦርድ ገዛው ጥብቅ የሚል ቆንጆ ዋይት ቦርድ ግድግዳው ላይ ተለጠፈ ማስተማር ጀመርኩኝ እያሉ 40 ሆኑ 50 ሆኑ በፊት የሚያውቁ መምጣት ጀመሩ መጡ በፊት የሚያውቁ መጡ አስተምሬ ማላቀባቸው ትምህርት ቤቶች ደግሞ ሰሙና መጡ የተማሪ ቁጥር በጣም በዛ 80 ሆኑ ዋው 80 በ324 ሺህ ብር አካባቢ የህንፃው ጥበብ የተገለጠው ትጉህ ታታሪ አያውቅም ድካም ዘመን መሻገር ሳይከተብ አይረካም የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ የቤቱ አድባር የህንፃው ዋርካ ትራቢስ ኢንጂነሪንግ እኔም ጥሩ አገኛለሁ ላስተማሪውም ከፍላለሁ በሰዓት አይ አሁን ደግሞ በቃ ላይብረሪ ክፈት አለኝ ውስጤ ላይብረሪ እሺ ብዬ ሲኒ መደርደሪያ አለች ቤታችን ሲኒ መደርደሪያ ሲኒና ድስትና የሚደረደርበት ነጭና በጥቁር ፕላስቲክ 5 መደርደሪያ አላት ያቺን ይዤ መጣውና ከተማሪዎቹ ላይ መጽሐፍ ሰብስቤ ሪቫና ስሬ ላይብረሪውን መረቅን ፈንዲሻ ምናምን ዳቦ ተዘጋጅቶ እዛው ክላስ ውስጥ ነው እዚህ ይማራሉ ግድግዳው ስር ደግሞ የሲኒ መደርደሪያ አለች መጽሐፍ ሞልቷታል ተማሪ ከዛ መከራየት ይችላል ባለቤት ቁጭ ላዛ ጋር ስመዝገብ ስንት መደርደሪያ ያላት 4 ነው 5 ሲኒ መደርደሪያ ነው እኮ እሷ ላይብረሪ ናት ምንድን አንተ የሚታይ ከተማ ውስጥ ትልቅ ላይብረሪ ነው የሚታየኝ አንድ ሽንኩርት መደርደሪያውን ተወስዳለህ አንድ ደሞዟን ተወስዳለህ አንድ ቁም ሳጥኑን በላ ውስጥ የመጣውን ድምጽና እማደርገውን ድርጊት በፍጹም ኮምፔር አላደርገውም አሁን ውስጥ የመጣው ድምጽ እኔ ትልቅ ላይብረሪ ስከፍት ነው የተሰማኝ ስለዚህ ያለኝ የሲኒ መደርደሪያ ነው በሲኒ መደርደሪያ መጽሐፍ አድርግቼ ጀመርኩ ላይብረሪው ተመረቀ ተማሪው ያለ እየተጨበጨበ ፈንዲሻ ዳቦ ተሰጣቸው ይስቃሉ እነሱ መቼም አይደል ከተከፈተው ላይብረሪ በላይ የወጣው ወጪ በለጠ ሴሬሞኒ ምንም ነገር ብቻ ይታየኝ አለኝ የለኝም ምን አላገናዝብም በቃ ባለኝ ነገር ነው መገባበት ያለኝ ያ ነው በዛ ነው መጽሐፍም የለኝም ባይዘዌ ተማሪዎቹ ነው መጽሐፍ ታምጡ ብዬ ከቤት የእናት አባቶቻቸው የተማሩበትን መጽሐፍ ያመጡት ልጆቹን ግን ምድረው ከማስተማር ባለፈ በሳምንት አንድ ቀን የማይንድ ሴት ስልጠና ሰጣቸዋለሁ የኔን ያለፍኩበትን መንገድ ነግራቸዋለሁ ስለ ኢንቫይሮንመንት በደንብ አድርጌ ነግራቸዋለሁ ፈሪያ እግዚአብሔር እንዲኖራቸው ዴይሊ አስተምራቸዋለሁ የጥበብ ሁሉ መጀመሪያ እሱ ስለሆነ ማለት ነው የሰው ልጅ ደፋር መሆን የሚችለው እግዚአብሔርን መፍራት ሲችል ብቻ ነው እግዚአብሔርን መፍራት ስታቆም ደግሞ ፈሪ ነው የምትሆነው በሁሉ ነገርና ደፋርም እንዲሆኑ እንደዚህ አይነት ስልጠናዎች ይሰጣቸዋለሁ በጣም ይነቃቃሉ በጣም ጂኒየስ ናቸው ፋይናሊ እንግዲህ 80 ተማሪ ሆኑ 80 ተማሪዎችን ይዘን ጨረስን የመጀመሪያውን አመት ብዙ ጊዜ ወላጆች ደግሞ የሚሰጡት ኮሜንት ነበረ እንግዲህ እንደነገርኩ አንዷ የመጀመሪያው ክላስ ውስጥ ነው ባለቤት የምዛው የምትመዘግበው ከዛ ተማሪው ይማራል ክላሱ ሰፊ ስለሆነ ግድግዳው ስር ሷት መዘግባለች ወላጅ እየመጣ ቢሮና ክላስ አንድ ላይ አይሄድም የሚል ኮሜንት ሰጠን ነበር ነው ሶስተኛ ጨመርን በጣም ሰፊ ክላስ ወደ 74 ካሬ የሚሆን ቢሮአችን ነው በጣም ሰፊ ነው ስለ ኤክስትራ ሰፊ ነው አንድ ባለቤቴ ነው 74 ካሬ ውስጥ ቁጭ ላ የምትመዘግበው ቀጣይ ነገ ተነጎዲያ ግን እንደሚጠበን አምናለሁ አሁን ወደ መስከረም ስንተላለፍ ኖርማል እኛ ጋር ቅዳሜና ወር ነው የሚያጠኑት ከሰኞ እስከ ዓርብ ደግሞ ትምህርት ቤት ይማራሉ እነማን እነዚህ 12ኛ ክፍል ተማሪዎች በየትምህርት ቤቱ እንደዚህ አይነት ህግ ወጣ ቅዳሜ 12ኛ ክፍሎች ማጥናት አለባቸው ጥሩ ውጤት እንዲያመጡ ስለዚህ እናስጠናቸዋለን ብለው ወላጅ ሰብስበው ተናገሩ የኛ 160 ተማሪዎች ሊጣፉ ነው ማለት ነው ተማሪው አብዛኛው ተማሪ ፍላጎቱ የነበረው ወደኛ ጋር ነበር እና የዛን ጥናት ትቶ እኛ ጋር ይመጣል ስለዚህ 2-3 ተማሪ ነው እነሱ ጋር ጥናት የሚቀመጠው ማለት ይቻላል ስለዚህ ትምህርት ቤቶቹ ምንም ማድረግ ስላልቻሉ ዘጉ ቅዳሜ የሚባለው ቲቶሪያል ዘጉና አቆሙ በእኛ ምክንያት በተለያየ ትምህርት ቤት ባይዘው ስማችን ብዙ ጊዜ ይነሳል በቃ ያ ማይሲድ የሚባል እየተባለ ብዙ ጊዜ ስማችን ይነሳል መጀመሪያ ካይ በጥሩ ነው ወይስ እንደው በጥሩ በመልካም መጀመሪያ የመጣንበት መልካም ነበር 12ኛ ክፍሎች ላይ ስንደርስ ግን ተማሪው እንዳለ ሺፍት አርቶ ወደኛ ጋር መምጣቱን ሲያውቁ በተለይ የግል ትምህርት ቤቶች ቀጥታ አይ ብለው በመጥፎ ሁኔታ ስማችንን ማንሳት ጀመሩ ማለት ነው ተማሪውኛ ጋር ነው 160ም እየተማረ ያለው የግሎቹም የመንግስቶቹንም ተማሪዎች እኛ ነን የምናስጠናው ስለዚህ ዘንድሮ 12ኛ ክፍል የምናስጠናቸው ተማሪዎች ውጤት ማምጣታቸው የግድ ነው አለበለዚያ ቀጣይ አመት ማይሲድ አይቀጥልም
ለምን ተማሪዎቻችን እናንተ ጋር እያጠኑን የወደቁት ነው የሚባለው። ስለዚህ የግድ እነዚህ ልጆች ውጤታማ ማድረግ ምንም አማራጭ የሌለው ጉዳይ ነው። እነዚህ ልጆች ውጤታማ በማድረግ የግል ትምህርት ቤቶችንም የመንግስት ትምህርት ቤቶችንም ማሳመን እንዳለብን ተሰማኝ። እንደነገርኩ ነው ወረቀት የለኝም፣ ግራጁዌት አላረኩም። ያም አንዱ ትልቁ ጉድለቴ ነው፣ አንዱ ትልቁ ህመሜ ነው። ስለዚህ ይሄንንም ህመም አሸንፌ ወደፊት መራመድ የምችለው እነዚህ ልጆች ውጤታማ ማድረግ ስችል ብቻ ነው። ስለዚህ እነዚህ ልጆች ውጤታማ ለማድረግ የተለያዩ መንገዶችን ሳስብ ቆየው። መጨረሻ ላይ የመጣልኝ ነገር ምንድነው? ለነዚህ ልጆች በሚፈልጉበት ሰዓት ሌሊት እየደወሉ መቀስቀስ። ከሰኞ እስከ ዓርብ ባሉ ቀናቶች ላይ ለልጆቹ እየደወልኩኝ ሌሊት እየተነሱ እንዲያጠኑ ግዴታ ጣልኩባቸው። ማጥናት መለወጥና ውጤት ማምጣት መብታቸው አይደለም፣ አሁን ግዴታቸው ነው። because not only for them it's also for me። አሁን ውጤት የሚያመጡት ለራሳቸው ብቻ እንዳልሆነ ነገርኳቸው፣ ለኔም ጭምር ነው። እኔ እዚህ ከተማ ላይ የተሻለ ስም ገንብቼ የተሻለ ነገር ቢውልድ አርግቼ ድሬዳዋ ደግሞ እናቴን ማየት ፈልጋለሁ ተመልሼ። ረጅም አመት ሆኖኛል እናቴን ካየሁት። ይሄን ታሪኬን ያውቃሉ የመጣሁበትን። ስለዚህ እኔማ ሆነ መሄድ ትፈልጋለህ? ዴፊኒትሊ እኔ ማመልጠውና ምወጣው በእናንተ በኩል ብቻ ነው ብዬ አስጠንቀቂያቸዋለሁ። ስለዚህ ማጥናት መብታቸው አይደለም ግዴታቸው ነው። 160 ነበሩ ተማሪዎቻችን። ከ160 ውስጥ ኦልሞስት ወደ 110 እንደዚህ አካባቢ የሚጠጉትን ስልክ ወሰድን። ስልክ ቁጥራቸውን ተቀበልን። 4 ሰዓት መነሳት ለሚፈልግ ልጅ 4 ሰዓት፣ 5 ሰዓት መነሳት ለሚፈልግ ልጅ 5 ሰዓት፣ 6 ሰዓት መነሳት 6 ሰዓት፣ እስከ ሌሊቱ 10 ሰዓት ቁጭ ብዬ እደውላለሁ ማታ ለሁሉም ተማሪ። ቀን አስተምራለሁ፣ ማታ ለነሱ እየደወልኩኝ አድራለሁ። ወደ 110 ተማሪዎች ናቸው ስልክ የሚደወልላቸው። አንድ 30 የሚሆኑ ተማሪዎች 4 ሰዓት ነው መነሳት የምፈልገው ይላሉ። ስለዚህ 4 ሰዓት አንደኛው ጋር ደውላለሁ፣ 30ው ጋርም ደውላለሁ ማለት ነው። እንደዛ እየደወልኩ እስከ ሌሊቱ 10 ሰዓት አነጋለሁ። ሌሊት 10 ሰዓት ላይ ተኛለሁ። ባለቤቴ አጠገቤ ቁጭ ብላ ቡና ሻይ በማፍላት ደግሞ እንደዚሁ ታግዘኛለች። እስከ ሌሊቱ 10 ሰዓት እነሱ ጋር ደውላለሁ። ተመልሼ ጠዋት ክላስ ገባለሁ፣ ክላስ አስተምሩላለሁ። ድጋሚ ማታ ለነሱ ደውላለሁ። ምን ያህል ጊዜ ነው ማታ እየደወልክ የቆየኸው? ኦልሞስት 4 ወር 5 ወር አካባቢ ወደ 110 የሚጠጉ ተማሪዎች ማለት ነው። ይደወልላቸዋል፣ ከቅልፋቸው እንዲነሱ እናረጋለን፣ ኢንስፓየር እናረጋቸዋለን። በዛው ደው ያበረታታቸዋለሁ። ትንሽ ጊዜ ነው የቀራችሁ፣ አይዟችሁ፣ በርቱ። አንዳንዶቹን ደግሞ እስቲ ካልጋ ላይ እንወርዳለን፣ እሺ ካልጋ ላይ ይወርዳሉ። ከዛ ደግሞ እስኪ ፊታችን እንታጠባለን፣ ይሄዳሉ። ፊታቸውን ሲታጠቡ ያሰሙኛል። በጣም ጥሩ፣ አሁን ደብተራችን ይዘን ወደ ጥናት፣ እሺ ቀጥታ ወደ ጥናት ይገባሉ። ዝም ብሎ ደውሎ ተነስታል አልተነሳም ብቻ አይደለም። 1 ደቂቃ 2 ደቂቃ ከዛ ተማሪ ጋር ኮንቨርሴሽን እንለዋወጣለሁ። ለምን እንደደወልኩለት ለምን ማጥናት እንዳለበትም ጭምር አሳስበዋለሁ። እነዛና አይደክም። we don't have any option፣ ሌላ ኦፕሽን የለንማ። አማራጭ ቢኖረን እኮ እነዚህ ልጆች ውጤታማ ብናረግ የምናረግበት እንመርጠዋለን፣ ግን ሌላ አማራጭ የለንም። በቃ ቀን አስጠነተናቸው ሌሊት ካልደገሙት ዋጋ የለውም። አንድ ሰው በሚያወራበት ሰዓት ላይ የሚያወራው ሰው የእውቀት ነው የሚጨምረው፣ የሚያዳምጠው ሰው የእውቀቱ የሚጨምረው የተወራለትን ነገር ደግሞ ለራሱ ሲናገረው ብቻ ነው። ስለዚህ እኛ አስተማሪዎች ቆመን ስናስተምር ልጆቹ የበለጠ እውቀት እያገኙ ነው የሚመስለን፣ ግን የኛ እውቀት ነው እየሰፋ የሚሄደው። ለዛም ነው አንድ ተማሪ አመቱን ሙሉ አስተምረው ሳያጠና ፈተና ላይ ቢቀመጥ ፊል ያደርጋል፣ ግን አመቱን ሙሉ አዳምጠዋል። ምን ማድረግ አለበት? ግዴታ ቤት ደግሞ መድገም አለበት። ራሱ ለራሱ ያንን ነገር መድገም አለበት፣ ለራሱ ሊያወራው ይገባል። ስለዚህ እኛ ጋር መጥተው ይማራሉ፣ ለራሳቸው እንዲደግሙት ደግሞ ጫና እናደርጋለን ማለት ነው። በዛ መልኩ መጣንና አሁንም ነገሮችን ሳያቸው አላማሩኝም። ቀን እያስተማርክም ማታ እየደወልክም አላማሩኝም። በዛ ጊዜ ደግሞ ፕሮፌሰር ብርሃኑ ነጋ አንድ መግለጫ ወጣ። ምን የሚል መግለጫ? አምና ያለፉት ተማሪዎች 3 ነጥብ ምናምን አካባቢ 2015 3% እኔ እንጃ እንደዛ አካባቢ ነው ያለፉትና ዘንድሮም ያ ቁጥር ይደገማል አለ። ቀጣይ አመትም ይደገማል። ይሄ የሚስተካከለው የዛሬ 4 አመት 5 አመት ነው አለ። ጉድ! ዘንድሮም እንዳምናው ተማሪ ይወድቃል፣ እንደ 2015ቱ በ2016ም ተማሪ ይወድቃል ብሎ ራሱ ተናገረ ፕሮፌሰር ብርሃኑ ነጋ። ይሄን መግለጫ ሲሰማ እንቅልፍ አጣው። ተማሪዎቹ ሊወድቁብን ነው። ላምናቸውም አልቻልኩም። ማን ተማሪዎቹን ቀን አስተምሬያቸው ለሊት ደውዬላቸው አንስተው እነዚህ ልጆች አውርተውኝ ምናምን ፊታቸውን ጣቶ ተመልሰው ሲቢተኝ ላምናቸው አልቻልኩም። ስለዚህ ምን ማድረግ ነበረብኝ? እጃቸው ላይ ያለውን ስልክ በጠቅላላ መንጠቅ ነበረብኝ። የብዙዎቹ ደካማ ጎን ስልክ ነበር። አንዳንድ ተማሪዎች ለሊት ይነሱና ተነስቻል ይሉኛል። ስልካቸውን አንድ ኖቲፊኬሽን እንዲበለው ቲክቶክ ውስጥ ወይ ቴሌግራም ውስጥ ይገባሉ። በዛው የሚነጋባቸው ተማሪዎች አሉ እና ጠዋት መጥተው ደግሞ እያለቀሱ ይነግሩኛል፣ ትናንትና አላጠናሁም ቲቸር እንደዚህ እያሉና። ስለዚህ ምን ማድረግ ነበረብን? የእነዚህን ተማሪዎች ስልክ መሰብሰብ ነበረብን። ወላጆችን ጠራው፣ ስብሰባ ጠራው። ከወላጆች ጋር ስብሰባ አወራው፣ ተስማማው። የሁሉንም ተማሪ ስልክ ተቀበልኩኝ። ስልክ አልሰጥ የሚል ተማሪ እኛ ጋር አይማርም።
እሺ ስልካቸውን በጠቅላላ እኛ ጋር አስቀመጡ። ቤተሰብ መቆጣጠር የሚችለው ቤተሰብ ተቀበለ። ግን ቤተሰብ ለቤተሰብ ሰጥተውም ደግሞ አሳይመንት አለብኝ ምን አለብኝ የሚሉ አሉ። እነሱን ደግሞ ቤተሰብ አይ ለራሱ ለዳኒ ውስጥ አሉ የልጃቸውን ጸባይ ያውቁታል። ተቀብዬ እነሱን ስልክ አስቀመጥኩኝ ማለት ነው። ስንት ጊዜ ቀርቷቸው ነበር ለማትሪክ? ያኔ 5 ወር 6 ወር አካባቢ ይቀራቸዋል ገና። ከዛ በኋላ ቀጠለ ማለት ነው። በምን ትደውልላችኋል ማታ ማታ? እንዴ በቤተሰብ ስልክ ደግሞ የቤተሰብ ስልክ ቀየረን። ግን ብዙም አልቆየንም ስልካቸውን እንደተቀበልኩኝ ወዲያውኑ አሁንም ስልካቸውን ተቀብዬ ሳስበው ቤታቸው ቴሌቪዥን አለ፣ አልጋ አለ፣ ገብተው እንቅልፍ ይላቸው ይችላል። ከሶፋው ከጠረጴዛው ጋር ብዙ ትዝታ አለባቸው እነዚህ ልጆች። ቁርኝት አለ። ሶፋውን ሲያዩት ለምሳሌ ደገፍ ብለህ ብታርፍ ይላቸዋል። አልጋውን ሲያዩት እስኪ አረፍ ብትል፣ ቴሌቪዥኑን ሲያዩት እስኪ ትንሽ ፊልም ለምን አታይም? ፈተና አሁንም አላማረኝም። ስለዚህ ሌላ ምንም አይነት ኦፕሽን የለኝም። ኦኬ ለምን ከትምህርት ቢሮ ከትምህርት ቤት መጥተው ቢጠይቁኝ የማሳያቸው ወረቀት የለኝም። ነገር ግን ነገ ከትምህርት ቢሮ ከሌላም ቦታ ቢመጡ ግን የማሳያቸው ውጤት ይኖረኛል። ይሄው እነዚህ ልጆች ውጤት አማርግቻለሁ። አይኖ ወረቀቱ የለኝም ግን እነዚህ ልጆች ውጤት አማርግቻለሁ ብዬ ሲቪ ናቸው፣ በቃ ለኔ የምስክር ወረቀቴ ናቸው። ስለዚህ ምንም አማራጭ የሌለው ነገር ነው እና የነሱ ማጥራት መብት ብቻ ሳይሆን ግዴታቸው ነው። በጣም ነው ጠንቅቀው የሚያውቁት። ስለዚህ ምን ማድረግ ነበረብን? እነዚህ ልጆች ስብስብ አርክተን የሆነ ቦታ ማስቀመጥ። ልትወስዳቸው ውስጤ ምን የሚል ስሜት ተሰማኝ። ለምን ሰብስባ መጥተህ ለምን ክላስ ውስጥ አታሳድራቸውም ነው? አዎ እሺ አልኩኝ። ባለቤቴን አማከርኳት። ባለቤቴ እንደነገርኩት ጀግና ሴት ናት። ሰው መከተል ነው በቃ። ጀግና ናት በጣም። ማትላት ነገር የለም። አዎ ጀግና ማትላት አርጊ ማትላት ነገር የለም። የመጣንበትን ጎዳና ታውቀዋለች። ስለዚህ እሺ ብሊቭ ሚ በቃ በጣም ነው የምታምነኝ። ስለዚህ ቀጥታ ምን አደረግን? ወላጆችን ሰበሰብን። ድጋሚ ፈቃደኛ የሚሆኑ ወላጆች ካሉ ተማሪዎቹን ተቀብዬ እኔው ጋር እያበላው እያጠጣው እያሳደርኩኝ እዚሁ ፊት ለፊቴ እያጠኑ እንዳያቸው አሰብኩኝ ማለት ነው። በቃ ካላየዋቸው እነዚህ ልጆች እያጠኑ አይደለም አላምንም አልኩኝ። ወላጆችን ይሄንን አማከርኩኝ። እሺ በቃ እንግዲህ ያው ከሚቀጥለው ሳምንት ጀምሮ ያኔ ቀኑ ይመስለኛል 21 አካባቢ ነው እና ያው ከሚቀጥለው ከአንድ ጀምሮ እንግዲህ ይገባሉ ምናምን ብለው የተወሰኑት ወላጆች ተስማሙ። 1:45 ነው። ልክ ሲስማሙ አይ ከአንድ ጀምሮ አይደለም ዛሬ ነው የሚገቡት አልኩኝ። ወላጅም ሳይዘጋጅ አንተም ሳትዘጋጅ የት ነው የሚገቡት? በቆየ ቁጥር ከስጋዬ ጋር ማከርና እሰርዘዋለሁ። ምክንያቱም ቀላል አይደለም። አንደኛ ትልቅ ሪስክ ነው። እነዚህን ተማሪዎች አጠገቤ እያየው አሳድሬ ውጤት አላመጡም ማለት እኔና እኔ ብቻ ነኝ ተጠያቂው። በፊት ትምህርት ቤቱን ተወቅሳለ፣ ቤተሰብን ተወቅሳለ፣ ቤት ስላልተቆጣጠራቸው ነው እንጂ ዳኒ አስተምሯቸዋል በጥሩ ሁኔታ ብለህ ልትናገር ትችላለህ። አሁን እኔ አስተምሬ እኔው ፊት ለፊት ከሰኞ እስከ ዓርብ ቁጭ ተቆጣጥሬ ውጤት አላመጡም ማለት ሪስኩ በጣም ከባድ ነው። ስለዚህ የመደራደሪያ ጊዜ ለራስ መስጠት አልፈልግም። አዎ ውሳኔዎችንም ስወስን ደግሞ ቶሎ ነው የምወስነው። ስቀይር ዘግይቼ ነው የምቀይረው። ቶሎ ውሳኔ አልቀይርም። በጣም ዘግይቼ ነው የምቀይረው። አዲስ ሀሳብ መጥቶልኝ ወደ ውሳኔ ከገባው ግን ቶሎ ነው ዲሳይድ ማድረገው። ወላጆች ምን አሉ? ነገ ስትላቸው ለልጆቹ የምግብ ምናምን ማዋጣት አለባቸው ምናምን ነገር። ይሄ ሁሉ እንዴት ነው የሚሆነው? ነገ አይደለም ዛሬ ነው ያልኩት እኮ ፍፄ። በቃ ከዛሬ ጀምሮ ይግቡ ነው ያልኩት። በቃ ያው ነገ ሰኞ ነው አብዛኛው ተማሪ የሚመጣው። በእርግጥ የኔ ውሳኔ ግን ከዛሬ ጀምሮ ይግቡ የሚል ነበር። ተዘጋጅተህ ነበር አንተ? የሚበላው ምናምን የለም አልተዘጋጀውም። ተማሪዎቹ ፍራሽ ይዘው ይመጣሉ። ዛሬ አሁን ከሰዓት ላይ ከገቡ ያው ከቤት ሲመጡ መቼም ራት በልተው ነው የሚመጡት። እሁድ ነው ቀኑ። ራታቸውን በልተው ይመጣሉ። ዩኒፎርማቸውን ይዘው እዛው ቢሮ ያድሩና በነጋታው ጠዋት ደግሞ ይሄዳሉ ማለት ነው። ያንን አሳወኳቸው። ወዲያውኑ አንድ ወላጅ እጁን አወጣና የኔ ልጅ ዛሬ ትገባለች አለ። ያኛውም ወላጅ እጁን አወጣና የኔ ልጅ ዛሬ ይመጣል አለ። ወዲያውኑ ተማሪዎቹ ስብሰባው ገና ሳያልቅ ፍራሽ ይዘው ቤተሰብ ስልክ ደውሎላቸው ፍራሽ፣ ጃር፣ ውሃቸውን ምናምን ይዘው ሻንጣቸውን ይዘው መጥተዋል ቢሮ። ልክ ስብሰባውን ጨርሰን ስንወጣ ሁለት ተማሪዎች ሻንጣቸውን ይዘው ትላልቅ ሻንጣ ምናምን መጥተዋል። ልክ ሌላ ሀገር የሚሄዱ ነው ይመስል ራሱ የያዙት ሻንጣ። የሚገርም ጉዞ ነው። የዛኑ ቀን እኔና ባለቤቴ እዛው አደርን። በነጋታው ሁሉም ተማሪዎች 45ቱም ተማሪዎች ሰኞ ቀን ከትምህርት ቤት ሲወጡ ሁሉም ተማሪዎች ገቡ። ቀን ኤና ቢ ክላስ ብዬ ቅድም የነገርኩ 9ኛ 10ኛ 11ኛ ክፍሎች ይማሩበታል። ቀን እስከ 11 ሰዓት ከ20 ድረስ ከቀኑ 11 ሰዓት ከ20 ድረስ እናስተምርበታለን። ልክ 11 ሰዓት ከ20 ሲል የምናስተምርበት ክፍል አለ አይደለም? እዛ ክላስ ወንበሮች አሉ። ወንበሮችን ሰብስበን ጥግ እናደርግና ጠረግ እናደርገውና ተማሪዎቹ ፍራሻቸውን አንጥፈው 12ኛ ክፍሎች ደግሞ እዛ ይተኛሉ ማለት ነው። ክፍሉስ መሬት ላይ ነው የሚተኙት። ሴቶቹ ኤ ክላስ ይተኛሉ፣ ወንዶቹ ቢ ክላስ ይተኛሉ። ለምንድን ነው? ሪስኩን ነው። አንድ ሴቶቹ ኤ ክላስ፣ ወንዶቹ ቢ ክላስ ነው የሚተኙት። አንተ ደግሞ መሀል ላይ ትጠብቃለህ።
ኤ ክላስ ይቆለፋል፣ ቢ ክላስ ይቆለፋል። ከዛ እኛ በሚነሱበት ሰዓት ደግሞ መተን እንከፍትና እንቀሰቅሳለን። ስለዚህ ምን ማድረግ ጀመረ? እነዚህ ልጆች 11 ሰዓት አካባቢ ይመጣሉ፣ ፍራሻቸውን አይነጥፋሉ፣ ወዲያውኑ ወደ ላይብረሪ ይገባሉ፣ አይተኙም። እስከ ምሽቱ 4 ሰዓት ድረስ እኔ እዛው ላይብረሪ ውስጥ ቁጭ ብዬ ላይብረሪ ያጠናሉ። ልክ ከምሽቱ 4 ሰዓት ሲል ደግሞ ከነበርንበት ከ3ኛው ፍሎር በታች 2ኛው ፍሎር ላይ አንድ ትንሽ የክፍል ደግሞ ተከራይተናል እንደ ኪችን። ባለቤቴ እዛ ደግሞ ራታቸውን ትሰራለች። ቁርስ፣ ምሳ፣ ራት እሷ ነው የምትሰራላቸው። አዎ ቁርስ ይበላሉ፣ ምሳቸው ተቋጥሮላቸው ወደ ዋናው ትምህርት ቤታቸው ይሄዳሉ። ማታ ሲመጡ ራት ይበላሉ። ራታቸውን በልተው ሲጨርሱ ደግሞ በጠዋት ስለሆነ ምሳቸውን ቋጥረው የሚሄዱት ምሳቸውን እየሰራች ነው ሌሊት የምታድረው። ለስንት ሰው? ለ45 ተማሪ። ወይ ጉድ! ፖሲብል ነው ማለት እንዴት ተቻለ? ማለት 45 ተማሪ ቀላል እኮ አይደለም። አሁን ልጅ አለች፣ ለአንድ ልጅ ቁርስ ቋጥሮ ሰርቪስ ቶሎ እንድትደርስ ማድረግ ያለው ውጣ ውረድ አውቀዋል። አንድ ልጅ 45 ተማሪ ከቤተሰብ ነጥለ አብልቶ አጥጥቶ በምን ምሳ የሚቋጠርላቸው? ምሳቃላቸው። ሁሉም ከቤት ምሳቃውን ይዞ መጥቷል። መጠጫ ኩባያቸውን ይዘው መጥተዋል። ራት የሚበሉበትን ዝርግ ሳህን ይዘው መጥተዋል ሁሉም ተማሪ። ስለዚህ ከምሽቱ 4 ሰዓት ላይ ይወጣሉ። ከምሽቱ 4 ሰዓት ይሰለፉና ራታቸው እየተደረገላቸው ሁሉም በሰልፍ ራታቸውን ይዘው ይመጣሉ። ራታቸውን ይበሉና ትንሽ ሪላክስ አርግተው ይተኛሉ። ልክ ደግሞ ከሌሊቱ 9 ሰዓት ሲል ደግሞ ሴቶቹንም ወንዶቹንም ቀሰቅሳለሁ። ከዛ ውጭ ደግሞ እኛን 2 ወንድሞች አሉን፣ እጅግ በጣም ትጉ ወንድሞች፣ በነፃ ቮለንተሪሊ የሚያገለግሉን ማታ እየመጡ እነሱም በተቻላቸው መጠን ተማሪዎቹን ኮንትሮል ያደርጓቸው ነበር። ከሌሊቱ 9 ሰዓት እስከ ጠዋቱ 12 ሰዓት እያጠኑ ያነጋሉ። 12 ሰዓት ሲል ይወርዳሉ፣ ስፖርታዊ እንቅስቃሴ ያደርጋሉ፣ የዜግነት ክብር ይዘምራሉ። ተመልከት እንግዲህ ጥናት ቤት ነው አይደለም። እኔ ያሳየኝ ከድሮም ትምህርት ቤት መክፈት ነው። ነገር ግን ያለኝ አቅም ጥናት ቤት መክፈት ነው። ግን ሁሉ ነገሩን እንደ ትምህርት ቤት ነው የማደርገው። ትምህርት ቤት ላይብረሪ ያለው ላይብረሪ መኖር አለበት። ትምህርት ቤት የዜግነት ክብር ይባላል፣ የዜግነት ክብር ማለት አለበት። እንደዚህ አይነት ነገሮችን ነው የማደርገው። ስለዚህ ጠዋት ስፖርታዊ እንቅስቃሴ ያደርጋሉ፣ የዜግነት ክብር ይሉና ወደ ቁርስ ይወርዳሉ ማለት ነው። ቁርሳቸውን ይበላሉ። ቁርሳቸውን በልተው እንደጨረሱ ምሳቃቸው ይቋጠራል። ምሳቃቸውን ይዘው ደግሞ ወደ ዋናው ትምህርት ቤታቸው ይሄዳሉ። ፕሮግረሱ አሁን ትንሽ አመንከው ሂደት ውስጥ? አሁን እዛው ሳያቸው እጅግ በጣም አመንኩ። ከዛ በተረፈ ደግሞ ማታ ከመተኛታቸው በፊት ይጸልያሉ። ሁሉም በየእምነቱ፣ ሙስሊሙ በእምነቱ፣ ኦርቶዶክሱም ፕሮቴስታንቱም በእምነቱ ይጸልያሉ። እንደዋንም ማስታውሳለሁ የእንትን ጊዜ ራሱ የእግር አጠባ ጊዜ ፕሮቴስታንቱ የኦርቶዶክሶቹን እግር ያጥባል። የስግደት ጊዜ እዛው ነበር አንጥፈው የሚሰግዱት፣ እዛው አንጥፈው እየሰገዱ ነበር። በዚህ መልኩ ነበር የመጣ ነው። ስትሪክትሊ ነው ያስኳቸው። በቃ እርግጠኛ እየሆንኩ ነው። ከዛ በተጨማሪ ደግሞ ትምህርት ቤት የሚፈተኑት አንድ ሞዴል ነው። ማትሪክ ዋናውን ከመፈተናቸው በፊት አንድ ጊዜ ኤግዛም ይፈተናቸዋል ትምህርት ቤቱ። እኔ ደግሞ 6 ጊዜ ነው የፈተንኳቸው። 6 ጊዜ አጣርቻቸዋለሁ ሊያቸው ብዬ ሁሉንም ትምህርት ጥያቄ እያወጣው እዚህ አዲስ አበባ የሚወስዱት ሞዴል አለ። እነሱን ከቴሌግራም ላይ ከምን ላይ ዳውንሎድ እያረኩኝ እኔም በራሴ ጥያቄ እየጨመርኩኝ እነሱን ፕሪንት እያረኩኝ እፈትናቸዋለሁ። በተደጋጋሚ 6 ጊዜ ፈትኛቸዋለሁ። የመሳሳት እድል ሰጣቸው ማለት? አዎ እኔ ጋር 6 ጊዜ ተፈትነዋል። ትምህርት ቤት 7ኛ ተፈትነዋል። ለመፈተን ሲገቡ ዋናውን ፈተና ሲፈተኑ 8ኛቸው ነው። ጨዋታ ነው። እነዛን ሁሉ ጊዜያቶች ስመጣ ጫማዬን ቀይሬ አላውቅም። አንድ ጫማ ነበር የምለብሰው በቃ። ምክንያቱም ፋይናንሻሊ በጣም እየወረድን ነበር ወደታችንና ጫማዬንም ቀይሬው አላውቅም። እና እንደውም በአንዱ ቀን ጫማ ገዝተው ምናምን ሰርፕራይዝ አርክተው ነበረ እና የነበረ ንብረት እጅግ በጣም ደስ ይላል። ግን ጭንቀቱን ያለውበትን ሁኔታ ፊቴ ላይ ታነበዋለህ። በቃ እንቅልፍ አይወስደኝም። በጣም ይከብደኝ ነበር። እንደው በጸሎትም በምንም ወላጆቻቸውም እነሱም ራሱ ያግዙኝ ነበር። አልፎ አልፎ ደግሞ በሳምንት አንዴ እንደዚህ ምናምን ወላጆች አንድ ላይ ሰብሰብ እያሉ ምግብ እየሰሩ እያመጡ ደግሞ ይመግቧቸው ነበር። በዛ መልኩ ወላጅም በጣም ትጋቱ ብዙ ነበር። ግን ዞሮ እንደነገርኩ ሪስኩ በጣም ትልቅ ነው። ወላጅ ሙሉ ኃላፊነቱን ይለጥሏል። አሁን የልጁ ውጤት አላመጣም ማለት እኔ ነኝ የምጠየቀው። and also I believe in one thing ብዙ ሰዎች አጨብጭበውላል ማለት ቀጣይ ብዙ ሰዎች ካንተ የሆነ ነገር ይጠብቃሉ ማለት ነው። ቀጣይ ለሚፈጠረው ለእያንዳንዱ ነገር ተጠያቂ የሚያደርጉት አንተ ነው። ወይደር ምክንያቱም እነሱ ራሱ ቢሆኑ ተጠያቂ የሚያደርጉት አንተ ነው። ቢኮዝ ከዛ በፊት አድንቀዋል። ስለዚህ ሪስኩ በጣም ትልቅ ነው። 4ኛው ወር አለቀች። ፈተና ገቡ እንዳልኩ ተፈተኑ፣ ወጡ። በቅርብ ደግሞ ከሰማ አሁን የአለፈው ዓመት 2016 ጳጉሜ 4 ላይ ውጤታቸው ወጣ። ውጤታቸው ሲወጣ ማታ ከሌሊቱ 6 ሰዓት አካባቢ ነበር የተለቀቀውና እንቅልፍ አልተኛንም። እኔም ባለቤቴም ቁጭ ለን ነበረ። ውጤት ድንገት ወጣ። ቴሌግራም ላይ ነበር፣ ግሩፕ አላቸው። እዛ ግሩፕ ላይ አንደኛዋ ተማሪ አለፍኩ ብላ ስጽፍ ደነገጥኩኝ።
ቀጠለች። ሁለተኛዋ፣ ሶስተኛው፣ አራተኛው አለፍኩ ነው። ከዛ ደግሞ በኢንቦክስ ደግሞ ውጤታቸውን ደግሞ እንዳለ ሲልኩልኝ ደስታ ሊነግር አልችልም። አንዳንዶቹ ተማሪዎች እናታቸው ድንች በበርበሬና በዘይት እንዲጥቂሾ ሸጣና ያሳደገቻቸው እና ብዙ ዋጋን የከፈለችባቸው እሱ ነው። አንድ የቀራት ተስፋ፣ ሌላ ልጅ የላትም። በቃ አንድ የቀራት ተስፋ እሱ ነውና እሱ ልጇ ማለፉን ስትነግረኝ እያለቀሰች የነበረውን ደስታና ስሜት ልነግር አልችልም። እድሜ እንደተጨመረልኝ ነው የዛን ቀን የምቆጥረው። ከነዛ ውስጥ ኦልሞስት ወደ 1-4 የሚጠጉት ተማሪዎች ሪሚዲያል ውጤት ነበር ያመጡት። ምን ማለት ነው ሪሚዲያል ውጤት ማለት? ከ300 በታች ነው ያመጡት። ግን ያው ከ250 በላይ ነው 260 እንደዚህ አካባቢና ያው በሪሚዲያል ውጤት እንደሚያስገባቸው እናውቃለን። ወደ 38 የሚጠጉት ደግሞ በጣም ጥሩ ውጤት ነው ያመጡት እነሱ። እዚህ ጋር እንድታስብ የምፈልገው ነገር እነዚህ 45 ተማሪዎች ፈተና ፈትነን ሰሌክት አርክተን አይደለም የተቀበልናቸው። ዝም ብሎ ወላጅ የፈቀደለትን ነው የተቀበልነው። ይሄ ጎበዝ ተማሪ አይደለም የሰበሰብነው። ወላጅ የፈቀደለት የትኛውም ተማሪ፣ ምናልባት ከዚህ በፊት ምንም ተስፋ የሌለው ተማሪ ራሱ ቢሆን ወላጅ ከፈቀደለት ተቀብለናል። ከመቀበላችን በፊት ኤግዛም አላደረግንም ማለት ነው። ኢቫሉዌት አላደረግንም። እነከሌን ብንቀበል ጎበዝ ተማሪዎች ናቸው፣ ውጤታማ እንሆናለን፣ ብራንዳችንን እንገነባለን የሚል ሀሳብ ውስጣችን አልመጣም። በቃ ፈቃደኛ ማን ሆኗል ብቻ መለወጥ ይቻላል አይቻልም፣ ያንን ነው ማሳየት የፈለግነው። እና ምንም ተስፋ ያልነበራቸው ተማሪዎች ነበሩ ስንቀበል። ምንም ተስፋ ያልነበራቸው በቃ ኢቭን አጥንተው ሌሊት ላይ ልክ ሲጨርሱ አልፎ ጥያቄ ጠይቃቸዋለሁ እየዞርኩኝ ማጥናትና ለማጥናታቸውን ቼክ ለማድረግና አንዳንዶቹ ልክ ጥያቄ ስጠይቃቸው እንባቸው ከአይናቸው ዱብ ይላል። ሌሊት በቃ ያለቅሳሉ። ምን ነው ስላቸው አንብቤዋለሁ ግን አልገባኝም። በቃ ያነቡታል ግን እንዴት መጠናት እንዳለበት እንዴት እንደሚገባቸው እንኳን አያውቁም። በተቻለን መጠን እንግዲህ እነዚህ 4 ወሩን ስንመጣ እንግዲህ እንደነገርኩ ባለቤቴ ናት ቁርስ ምሰራው ሌሊት ደግሞ እኔ ደግሞ የማይንድሴት ስልጠና በመስጠት ምናምን እነዚህን ተማሪዎች ሰፖርት አደረግ ነበር። አፕሪሺየትም ኢንስፓየር ማድረጋቸው ነበር። ያጠናን ስታይሎችንም ነግራቸው ነበር። አንዳንድ ተማሪዎች ግን ከታች ቤዝ ስለሌላቸው ያሳዝነዋል። በቃ የመጨረሻዋ ሰዓት ላይ እንደደረሱት ቤዝ የላቸው እና እነዛም ተማሪዎች ነበሩ 3ቱም እና ምናልባት ፌል አድርገዋል የሚል እምነት ነበረን። ነገር ግን አሁን በቅርብ ደግሞ የሪሚዲያል ውጤት ወጣ። እነዛም 3 ተማሪዎች ዩኒቨርሲቲ መግባት ቻሉ ማለት ነው። በአጠቃላይ 45ቱም ተማሪዎች 100% ዩኒቨርሲቲ ጆይን ማድረግ ችለዋል። የሚገርም ነው በእናትህ እግዚአብሔር ይመስገን። በስ ሁሉም አለፈ። ሁሉም 45ቱም ዩኒቨርሲቲ ገቢ ናቸው። ከነዛ ከ45 ውስጥ ደግሞ ኦልሞስት አብዛኛዎቹ አዲስ አበባ ዩኒቨርሲቲ ፈተና ወጥቶ ነበረ። አዲስ አበባ ዩኒቨርሲቲና አዲስ አበባ ሳይንስና ቴክኖሎጂ አስቱ ሁለቱን ፈተና ተፈተኑ። አዲስ አበባ ዩኒቨርሲቲ ተፈተኑት አዲስ አበባ ዩኒቨርሲቲ ገቡ። አዲስ አበባ ሳይንስና ቴክኖሎጂ የተፈተኑት ደግሞ አዲስ አበባ ሳይንስና ቴክኖሎጂ ገቡ ማለት ነው። የቀሩት ደግሞ አዳማ ገብተዋል። ግን ውጤት ስንሰማ ግን ብዙ ተማሪ እኮ ነው የወደቀው አይደል? አዎ ብዙ ተማሪ ነው የወደቀው። እንደውም ኦሮሚያ ክልል ባይገርም 555 ትምህርት ቤቶች አንድም ተማሪ አላሳለፉም። ያው ደብረ ዘይት ደግሞ ኦሮሚያ ክልል ውስጥ ነው የምትገኘው። አንድም ተማሪ አላሳለፈም እና ያንን እንደውም መግለጫ በሚሰጥበት ሳለ እኔ ልቤ ውርድ ብሎ ነበር። ግን አሁን 45 ወደ ዩኒቨርሲቲ መግባት ችለዋል። 45ቱንም ማሳለፍ ችለናል ማለት ነው። የህንፃው ጥበብ የተገለጠው ትጉህ ታታሪ አያውቅም ድካም። ዘመን መሻገር ሳይከተብ አይረካም። የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ። የቤቱ አድባር የህንፃው ዋርካ ትራዲስ ኢንጂነሪንግ ይህን ነገር ማሳካት የመጨረሻ ጉዳይ አድርገዋል። ከተቋማችሁ ከድርጅታችሁ ከአንተ ሙያ ጣፋንታ ጋር ገናኝተዋል። ስለዚህ ያ ውጤት ሲመጣ ምን ነበር የተሰማችሁ? አንተስ ምን የተሰማ? ባለቤትስ ምን አለች? ይኸውልህ እንግዲህ ፍጽዬ እነዚህን 4 ወራት በጣም በከባድ ሁኔታ ነው የጨረስን። እንዳልኩህ ፋይናንሻሊ ፐር መንዝ 54 ሺህ ብር እናወጣለን ከኪሳችን። በጣም በከባድ ሁኔታ ነው የመጣ ነው። ብዙ ዋጋ ማስከፍሎናል። እኔንም ዋጋ አስከፍሎናል እሷንም። 4ቱን ወራት ደግሞ እርጉዝ ነበረች ባለቤቴ። ጽንስ በሆዷ ይዛ ለሊት እስከ 7 እስከ 8 ነው የምትቆየው እሷ እያማሰለች እየሰራች 8 ሰዓት ትተኛለች። 11 ሰዓት ተነስታ ሻይ ትጥዳለች። 12 ሰዓት ሲል ስፖርታቸውን ሰርተው ሲጨርሱ ይመጣሉ፣ ቁርሳቸውን ይበላሉ። ምሳቃቸውን ደግሞ አጥባ እሷ ናት የምታጥበው፣ ቋጥራ ደግሞ ትሸኛለች። ከዛ ኪችኑን ሁላ ታጸዳና ደግሞ ልክ 2 ሰዓት ተኩል ሲል ደግሞ ድጋሚ ወንበሯ ላይ መታ ተቀምጣ ተማሪ ትመዘገባለች። የወር ክፍያ የሚያመጡትን ትቀበላለች። ልክ 6 ሰዓት ሲደርስ ደግሞ ምሳ ማይቆጠርላቸው ደግሞ የተወሰኑ ተማሪዎች አሉ የመንግስት የሚማሩ፣ እነሱን ደግሞ ትወርድና ደግሞ ምግብ ትመግባለች። ተመልሳ 7 ሰዓት ትመጣና ደግሞ ድጋሚ እየመዘገበች ትቆያለች። ብዙ ዋጋ ነው የከፈለችው።
ጀግና ጎበዝ ጀግና። መጨረሻ ላይ ይሄን ውጤት ስንሰማ በትክክልም ፍሬ ያፈራ ነው እዛ ጋር ነው። እንደነገርኩ እኔ በእድሜ ላይ እድሜ እንደተጨመረልኝ ነው የምቆጥረው። በቃ የዛን ጊዜ የነበረኝን ደስታ ምናልባት ከዚህ በኋላ ሰርቼ የማገኛቸው በሺም በሚሊዮን የሚቆጠሩ ገንዘቦች ራሱ አይተኩትም። በቃ እንዴት ለአንዴና ለመጨረሻ ጊዜ ረካው የምትልበት ታይም የለም። ልክ እንደዚህ አይነት እርካታ ነው ውስጥ የፈሰሰው። እሷ ጋርም ልክ እንደዚህ አይነት እርካታ ነበር የፈሰሰው። እሷ ደግሞ ስፔሻሊ በጣም ከብዷት ነበረ እና ይህን ሁሉ ዋጋ የከፈልነው ግን መጨረሻ ምን ልናተርፍ ነው ትለኛለች። ትርፉ የሚታየው ለእኔ ነው፣ ለእሷ አይደለም። እሷ ከጀርባ ነው ያለችው። እኔ ነኝ ከፊት እየታየኝ ይሄ ትርፍ ምን ሊያመጣ እንደሚችል እየታየኝ ወደፊት ሜዳው ነኝ። እሷ ከኋላ ነው የምትከተለኝ። ትርፏ አይታያትም፣ የኔ ጀርባ ነው የሚታየው። አምና ወዳህ ነው የምትከተለው። አዎ ቤታችንን ስታየው የቤት ዕቃ የተሟላ የለም። ያን ሁሉ ተማሪ እናስተምራለን፣ ምንም የተቀየረ ቤት ዕቃ የለም። እዛችሁ ቤት ነው የምንኖረው። ስለዚህ ጀርባዬን ነው የምታየው። ትርፉ ሊታያት አልቻለም። ይህን ሁሉ ዋጋ ከፈልን፣ እሺ የኛ ትርፋችን ምንድነው መጨረሻ ላይ ትለኛለች። የዛን ሰዓት ላይ ግን በትክክል ትርፋችንን እሷ ፊል ያደረገችበት ቀን ነው። ተማሪዎቹ ውጤት ሲያመጡ የዚህ ድካም የዚህ ልፋቱ ትርፉ ምን እንደሆነ አወቀች። ለምን አሁን 45 ተማሪዎች ናቸው። ከ45 ውስጥ አንድ 10 የሚጠጉት የዛሬ 6 ዓመትና 5 ዓመት ባለስልጣን ናቸው። የቀሩት አንድ 10 የሚሆኑ ትላልቅ የንግድ ባለሙያ ናቸው፣ ዶክተር ናቸው፣ መምህር ናቸው፣ ኢንጂነር ናቸው። ትላልቅ ቦታ ነው የሚደርሱት። እነሱን እዛ ስፍራ ላይ ደርሶ ማየት በራሱ የሚፈጥረውን ስሜት ልነግር አልችልም። ካሁኑ ያንን ተስፋ ጫርን፣ ተስፋ አደረግን ማለት ነው። በዛ መልኩ የአዳር ፕሮግራማችንም ውጤታቸውን በዚህ መልኩ ተጠናቀቀ ማለት ነው። ስኬታማ ሆነ። 2016ን በዚህ መልኩ አጠናቀቀን። እንደው ካንተና ከባለቤት ውጪ ተማሪዎች አሉ፣ ቤተሰቦች አሉ። ምን ነበር ምላሻቸው? የምታስታውስ ከሆነ ለአባቴ ለመጨረሻ ጊዜ ድሬዳዋ ድርሼው ልወጣ ስል ለአባቴ አንድ ቃል ገብቼለት ነበር። እዛች አልጋ ላይ ተኝቶ አንድ ቃል ነበር የገባውለት። አባ ምናልባት አንተ ብዙ ዋጋ ከፍለሃል፣ ብዙ ታማሃል፣ እናቴ ብዙ ተራኩታለች፣ እህቴም ብዙ ተጎድታለች፣ ቤታችን ብዙ ተጎሰቋቁሏል በእኔ ምክንያት። ከዚህ በኋላ በቀረኝ እድሜ ሁሉ ግን አንድም እናት በልጇ ምክንያት አታለቅስም፣ አንድም አባት በልጁ ምክንያት አይጎሳቆልም። ይሄን ቃል ገባልሃለሁ ብዬው ነበር። ከዛ አልጋ ላይ ተነሳሁት። እንዳፌ ይሆንልህ ነበር ያለኝ፣ እንዳፌ ሆነልኝ ማለት ነው። ስለዚህ ቤተሰቦች ጋር ይሄን ደስታ ሳይ የኔ የአባቴን ሳቅ ነው በእነሱ ውስጥ ማየው። አባት መጥቶ በልጁ ውጤት እርክት እንዳለ ሲነግረኝ የአቶ ሻምበል የገዛ አባቴን ፈገግታ በሱ ውስጥ አያለው። የእናታቸውን ስሜት ሳይ የኔን የአባቴን ደስታ ነበር በእነሱ ውስጥ ማነበውና የኔ ትልቁ እርካታ ደግሞ ያለው በአባቴ ደስታ ውስጥ ነው። የአባቴን ደስታ ደግሞ ማንበብ የምችለው ቢኮዝ እሱ ከአፈር በታች ነው ያለውና ማንበብ የምችለው ከአፈር በላይ በቆሙ በሌሎች ተማሪዎች አባት ነው። የእሱን ደስታ ማንበብ የምችለው ትልቁ የኔ እርካታና ደስታ የነበረው እዛ ጋር ነበር። በዚህ መልኩ ድል ነስተን 2016ን ዘጋን ማለት ነው። ይህ ስኬት ደግሞ እንግዲህ መቀጠል አለበት። ስለዚህ ትቀጥላላችሁ ማለት ነው። ይሄ አዳሩም ተማሪዎች መያዝም መነጠሉም ይቀጥላል። አሁን በ2017 እንግዲህ የተማሪዎቻችን ቁጥር በጣም አሁን ኦቨር ወጥቷል። 12ኛ ክፍል ብቻ ከ200 በላይ ተማሪዎች ነው ያሉን። እንደሆነም ክላሶቻችን እንዳልኩ ኤና ቢ ናቸው። ሲም አዳርክተናል፣ ግን ሌላ ተማሪ መቀበል አልቻልንም እና የክላስ ጥበት በጣም አለብን። ዲማንዱ በጣም ብዙ ነው። ኦልሞስት እንያዝ ብንል 1500 ተማሪዎችን ማስተማር እንችላለን። ያን ያክል ነው ዲማንዱ። ስለዚህ አሁን ወደ 1000 ተማሪ ዲማንድ አለ፣ እንደው ፍላጎት ያለው ራሱ አለ። ነገር ግን ከነዛ ውስጥ መቀበል የቻልነው ዘንድሮ 200 ብቻ ነው። እንደነገርኩ ክላሷ 200 ብቻ ነው የምትችለው። ዲማንዱ እንደፈለገ ቢኖርም ግን መቀበል የቻልነው እነዚህም ብቻ ነው። እነዛ ጋር ጥሩ ስራ መስራት ይችላል። እንደ ብራንድም ጥሩ ስም መገንባት ይችላል። ግን አሁንም ሰንጥቀን አልወጣንም። በ2016 እንደ ከተማ ጥሩ ኢምፓክት፣ ጥሩ ስምና ጥሩ ብራንድ ገንብተናል። እንደ ሀገር ግን ሰንጥቀን አልወጣንም። እንደ ሀገር ግን ገና አልታየንም። እንደ ሀገር ሰንጥቀን ለመውጣት ደግሞ እነዚህ 2017 የተመዘገቡ ተማሪዎች ላይ ደግሞ ኢንቨስት ማድረግ እንዳለብን ተሰማን። እኔ በምን አምናለሁ መሰለህ? አትሊስት አንዱ ተማሪ በፕሮፌሰር ብርሃኑ ነጋ አፍ ስሙ መጠራት አለበት። ያንን ማድረግ እችላለሁ የሚል እምነት ነው ያለኝ። እንደ ሀገር ትልቅ ውጤት ብዙ ጊዜ የሚመጣው አብዛኛው ጊዜ አማራ ክልል ወደዛ አካባቢ ደስ ምናምን የሚባለው አካባቢና አዲስ አበባ ነው። አምናም አዲስ አበባ ነበር የመጣው፣ አምናም አዲስ አበባ ነውና ለምን ከደብረ ዘይት አይመጣም የሚል እንትን ያለኝ። ስለዚህ ከደብረ ዘይት ማምጣት እንችላለን። እንደ ሀገር ትልቅ ኢምፓክት መፍጠር እንችላለን። ስለዚህ ያንን ለማድረግ ደግሞ አምና የሰራነውን ስራ ዘንድሮ በተሻለ መልኩ መድገም አለብን። አምና እንግዲህ 2016 ላይ ቀደም እንደነገርኩ ለተማሪዎች እንደውላለን። 2017 ላይ ተደገመ እሱ። ለ159 ተማሪ እኔው ራሴው ደውላለሁ። ኮል ሴንተር ከፍታለህ አዛ ማታ ወደ ቤት ገባለሁ ከ4 ሰዓት እስከ ሌሊቱ 10 ሰዓት አሁንም እየደወልኩ እቀጥላለሁ ማለት ነው። ስለዚህ ማይሲድ 24 ሰዓት ነው የሚሰራው። 24 ሰዓት ነው የሚሰራው።
ይሄን ለማሳካት ያስቻለን ሚስጥር ምንድነው የምትለው አንተ? እኛ ቤት ኤክስኪውዝ አለህ ማለት ለማድረግ አልፈለክም ማለት ነው ብለን ነው የምንቆጥረው። አንድ ነገር እናድርግ ብለን ስንነሳ አይ ይሄን እኮ ለማድረግ ይሄ ነገር አይቻልም፣ ይሄ ነገር ያስፈልጋል፣ ይሄ ነገር የለም ብለን ኤክስኪውዝ አቅርባል ማለት ፍላጎቱ የለም ማለት ነው። አትፈልገውም ማለት ነው። ያ ለምን ፈለግኩት ካልክ ፍላጎት ከምታስቀምጣቸው ምክንያቶች ሊበልጥ ይገባል። ከምታስቀምጣቸው ምክንያቶች ውስጥ ያለው ፍላጎት ካልበለጠ አልፈለግከውም ነገሩን። እኔ ወረቀት የለኝም ትምህርት ቤት ገብቼ ተቀጥሬያለሁ። ትምህርት ቤት ገብቶ ለመቀጠር ዲግሪ ያስፈልጋል። ይሄ ትልቅ ኤክስኪውዝ ነው። ግን መቀጠር ፈልጋለሁ፣ ማስተማር ፈልጋለሁ። ፍላጎቴ ከሲቪ የለውም ከሚለው ድምጽ ማለፍ መቻል አለበት። ያኔ ኤቭሪቲንግ ኢዝ ፖሲብል። ሁሉም ነገር የሚቻለው ፍላጎቶቻችን ከምክንያቶቻችን ማለፍ ሲችሉ ብቻ ነው። የሚገርም ታሪክ ነው የሰማነው። ገና ደግሞ ወደፊት ብዙ መንገድ እንደሚቀር አምናለሁ። ገና እየጀመራችሁት ነው፣ ገና ብዙ። እኔ ቲክቶክ ላይ ቪዲዮውን ሳይ በጣም የደነገጥኩት አሁን የነገርከን ቪዲዮ ተማሪዎችን ውጤት እንዲያመጡ አብረው ያድራሉ፣ እኛ ጋር ነው የሚቆዩት፣ እኛ ጋር ነው የሚበሉት የሚለውን ቪዲዮ ሳያው ገና እዚህ ፕሮግራም ላይ መጋበዝ አለብኛል። አንድ ሰው ራሱ ላይ ጨክኖ ሊጎብዝ ሊጠነክር የሚችለው አንድ በውስጥ በኩል የሚሰማው መልእክት ሲኖር፣ ብርታት ሲኖር፣ አላማ ሲኖር እንደሆነ በዛ ቪዲዮ አውቅ ያለሁኝና በእርግጥም ደግሞ ዛሬ ቁጭ ብለን እንዲጉዞሁን የህይወት ጉዞሁን ሳይ ያጋጠመህን ውጣ ውረድ ዓለም እንዴት አድርጎ ሊያጠፋህ እንደነበረ የማይጠቅም ሰው አድርጎ ሊያስቀርህ እንደነበረ አይተናል። ከዛ ደግሞ እግዚአብሔር እየመራ ደግፎ እዚህ አድርሶ ለብዙ ቤተሰቦች ረፍት የሚሆን ለወጣቶች ተስፋ የሚሰጥ ነገር እየሰራችሁ ነውና በጣም የሚገርም ጉዞ ነው። ከዛ በኋላ ግን ይሄ ሁሉ ነገር የሆነው አባት ካረፈ ከምን ያህል ጊዜ ማለት ነው? አባቴ ካረፈ እንግዲህ አንድ አራት ዓመት ሆኗል። ማይሲድ ብለን ከጀመርን ግን 2 ዓመታችን ነው ገና። አሁን ምን ይሰማሃል? እንደው አባት እዛች ጋር ቁጭ ብሎ ያችን ስትሪንግ አርት ስትሰራ ተኮ ተማሪ ብታስጠና ኖሮ ትንቢት ነው ብሎ ተናገሩ። አይገርም? ህመም ላይ ሆኖ ለዛው ትንቢት ነው። ያቺ ናት እየሰፋች የመጣችው። ይገርማል። ትናንት 3 ልጆችን ቻይነኛ ቋንቋ በማስተማር የተጀመረች ናት አሁን እየሰፋች እዚህ ደረሰችው። እንደው ስለ አባቴ ቢኖር ብለህ ትልይ ስሜት ይሰማል ወይስ ያየህ ነው ብለኛል ቀደም ደግሞ? ምን መሰለህ አሁን ወላጆች ደውለው ደስታቸውን ሲነግሩኝ ባለፈው ለሊቱ ሙሉ አንዳንድ ወላጆች አልተኙም። ለሊት ደውለውልኝ በስልክ በቃ በጣም የመጨረሻ ደስታቸውን እየገለጹልኝ እያለቀሱ ምናምን ነው ለሊቱን ያሳለፍነው። ውጤት ወጣ ሰዓት ላይ ውጤት ሲወጣ የኔ ልጅ ያልፋል ብዬ አልጠብቅም ነበር፣ እዚህ ደረጃ ይደርሳል ብዬ አልጠብቅም ነበር፣ ቶታሊ መስመር የሳተ ልጅ ነበር የመለስክልኝ ምናምን እያሉ ለሊቱን ሙሉ እያወሩኝ ሲያሩ በእነሱ ውስጥ አየዋለሁ። እሱን አባቶች መጥተው ፈገግ ሲሉ በልጃቸው ውጤት ደስተኛ ሲሆኑ ዲሲፕሊንድ ሆነው ልጆቻቸው ከሱስ ሲወጡ ልጆች አሉ። ቶታሊ መስመር ስተው ሱስ ውስጥ የገቡ ከዛ ወጥተው የተመለሱ አሉ። ቤተሰብ በነዛ ፕራውድ ሲያደርግ ፈገግ ሲል በዛ ኢንስፓየርድ ሆናለሁ። በቃ ያ ነው ህመሜን አሁንም ቢሆን የሚያክመው። ሌላ የሚያክመው ነገር የለም። አባትን ታስታውሳለህ በዛ ውስጥ ኤቭሪ ዴይ እግዚአብሔር ሌላካት ብዬ አምናለሁ። ባለቤትህን ያቺ መናኸሪያ ውስጥ የተገናኛችሁበት ቅስፈት እግዚአብሔር እንዴት እንደሚሰራ ነው የሚያሳየን። በባስ ልሂድ አልሂድ እያለች ስትገባ ስትወጣ ነበር መናኸሪያ። ተላልፋችሁ ቢሆን ኖሮ አይቀርም፣ ምናልባት ይዘገይ ይሆናል። እቺን ጠንካራ ብርቱ ባለቤት እህት አጋዥ አታገኛት ይሆናል። ግን እግዚአብሔር ፈቀደና ሆነ። ከዛች ቅስፈት በኋላ እንግዲህ ብዙ ዋጋ ከፍላለች። እኔ እንኳን እዚህ ቁጭ ብዬ በዚህ በነበረን ቆይታ እያዘንኩ ነው ሳዳመጥ የነበረው። አሁንም አልተውካትም። ደግሞ ተማሪዎች አመጣ ቀቅለሻቢ ወጥ ስሪ ትላታለህና ምንድነው ለሷ የምትላት ነገር? እንግዲህ ላደርግላትና ለመልስላት የምችለው ብቸኛ መልስ አሁንም ቢሆን የቀረኝን ዘመን በጠቅላላ በታማኝነት ለሷ መኖር ነው። ሌላ ዋጋውን በምንም ልተምነው አልችልም። ሚስቶች እንደምታውቀው ቤት ዕቃ ይወዳሉ፣ ቤት ሲሞላ ይወዳሉ። for a long time ገንዘብ ይመጣል፣ ስራው ላይ ኢንቨስት የሚደረገው በ100,000 ብሮች በወር እየሰራን ቤት ውስጥ የሚገዛ ዕቃ አልነበረም። ታምናለች እሷም። ማይ እንዴት ነው ቁም ሳጥን ልግዛ በአሁኑ ወይስ ቢሮ አንድ ጠረጴዛ ብንጨምር ጠረጴዛ እንጨምር ነው የምትለኝ። ዋው ለምን ስላት ቁም ሳጥኑ ይሰለቸኛል እኮ ከገዛ በኋላ ትለኛለች። ጠረጴዛውማ አይሰለቸኝም፣ እንዴት ይሰለቸኛል? በየቀኑ ሰዎች ሲመጡ ኢንስፓየርድ ሆኑበታል፣ ይደሰቱበታል። እና ቤቱ ላይ ኢንቨስት ከማድረግ ይልቅ ሁሉ ጊዜም ስራዬ ላይ ኢንቨስት እንዳደረግ አጠገቤ ነበረች።
የቀረውን ዘመን እንግዲህ በጠቅላላ ደግሞ በታማኝነት ከሷ ጋር እንደምጨርስ አምናለሁ። ግን ሺ ፔስ ሎት ብዙ ነው የከፈለችው። እንዲህ ደግሞ ለነገር ማልችለው በሴትነቷ ደግሞ የከፈለችው ዋጋ በጣም ብዙ ነው። ሱስ ውስጥ እያለው የከፈለችው ዋጋ ብዙ ነው። ከሱስ ካነሳችን በኋላ ከሱስ ውስጥ ከወጣውን በኋላ የነበረኝ ባህሪ አስቸጋሪ ነበረ። እሱ ላይ የከፈለችው ዋጋ እጅግ በጣም ብዙ ነው። ስራ ስል ቤቴን ትቼዋለሁ for a long time ለረጅም ጊዜ ነው ማለት። እሱ ላይ የከፈለችው ዋጋ ብዙ ነው። ያ ብቻ አይደለም። ከምንም በላይ እንግዲህ አሁን ያኔ ድሮ ያቺ ቲቪ አሰናክላን ብለን አሰናከለችን ብዬ ነበር። ስቲል ነው ቤታችን ቴሌቪዥን የለም። ቴሌቪዥኑ ክላስ ውስጥ ለልጆች ማስተማሪያ አድርገናል። ኤሌክትሪሲቲ ነው የምናስተምርበት። ስቲል ነው ተቀብላኛለች። በቃ ከዚህም በኋላ ውድ ቴሌቪዥን እኛ ቤት መግባት የለበትም ማስለት እሺ ብላ ነው የምትቀበለኝ። እና እንደዚህ አይነት ሚስቶችን በፍለጋ በምርጫ ታገኛቸውም። በምርጫ ቢሆን እኔ የምመርጣቸው ሴቶች ምናልባት ሌሎች ነበሩ። ትክክለኛ ሚስት ግን ከእግዚአብሔር ዘንድ ናት። እውነትም በረከት ነው የሆነችኝ። እኔ አስቤ ተራምጄበት ያልተሳካልኝ ያልሰፋልኝ ነገር የለም። ስቲል ነው። አሁን እንግዲህ 6 ዓመታት አልፈናል በትዳር። አባት ሌላ አደራ ያለህ ነገር ነው ሳትለወጥ ስም ሳይኖርህ ጥሩ ነገር ሳታረግ ወደ ትውልድ ሀገርህ ድሬዳዋ እንዳትመለስ ነበር ያለ። ሄድክ ወይስ አልሄድኩም? ይህ ዓመት ሜጃዬ ነው ብያለሁ። አልሄድኩም እስካሁን ድረስ። አልሄድክም? አዎ። መቼ የምትሄደው? እናቴ ናፍቃኛለች፣ እህቴ ናፍቃኛለች፣ ሰፈሬ ናፍቆኛል። አቧራው ይባል አይባል እንደ እንጃ ይናፍቃል። ግን ድንጋይ ላይ ተቀምጠን እናወራ እንጫወት የነበረ ድሮ ልጅ ያለ እንዲክብ ሰርተን ምናምን ሰፈሬ በአጠቃላይ ናፍቆኛል። ይህ ዓመት በዚህ ዓመት መጨረሻ ግን እንደምመለስ ተስፋ አደርጋለሁ። አሁን ደግሞ እጅግ በጣም የሚያኮራ ነገር ሰርተሃል። ምናልባትም የድሬዳዋን ስም የሚያስጠራ የቤተሰቦችን ስም የሚያስጠራ የአባትን ስም ከፍ አድርጎ የሚያስጠራ ነገር አድርገሃልና በእርግጠኝነት ድሬዳዎች በትልቅ ፍቅር በደስታ ይቀበላሉ ብዬ አምናለሁ እኔ በእርግጠኝነት። ሌላ ግን በዚህ ጉዞ ውስጥ አሁን እየሰራችሁ ባላችሁት ስራ ውስጥ ትልቅ ነገ ለሀገር የሚተርፍ ዘር እየተዘራ ነው። አንድም እዛው ደብረ ዘይት ላሉ ብዙ ወጣቶች ላሉ 12ኛ ክፍል ተማሪዎች ለሌሎችም ተማሪዎች በስፋት አገልግሎቱን መስጠት መቻል ይገባችኋል። ለምን እግዚአብሔር አንተ ውስጥ ነው አዘሩን ያስቀመጠው። ላንተ ነው መንገድ ያመላከተህና ሌላ ሰው መጠበቅ የለበትም። መስፋፋት ማደግ አለበት ብዬ አምናለሁ እኔ። ስለዚህ ለመስፋፋት ለማደግ ለብዙ ወጣቶች ለመድረስ ወኔው ተነሳሽነቱ ሞራሉ አንተ ውስጥም ባለቤትም አብረው የሚሰሩ ሰዎች ውስጥ እንዳላቃለሁ። ምንድነው የከበዳችሁ ለመስፋፋት ለማደግ? አሁን ላይ እንግዲህ ቻሌንጅ እያደረገን ያለው እንደነገርኩክ አምና የነበረውን ፕሮጀክት ዘንድሮም እየደገምነው ነው። ለተማሪዎቹ እየደወልን መተናል። አሁን ከህዳር ወር ጀምሮ ደግሞ እነዚህን ተማሪዎች ደግሞ ይዘን ደግሞ ድጋሚ ይሄን የአዳር ጥናት እንደግመው ነው ይዘናቸው ልንገባ ነው። አምና እንደ ከተማ ጥሩ ውጤት አመተናል። ዘንድሮ ግን እንደ ሀገር ማምጣት ስላለብን እነዚህን ተማሪዎች ይዘን ደግሞ አዳር ልንገባ ነው። ነገር ግን አምና የነበሩ ተማሪዎች 45ቱ ብዙ ዋጋ ከፍለዋል። እነሱም በራሳቸው እንደነገርኩ ሲሚንቶ ላይ ነው አንጥፈው የሚተኙት። ብዙ ዋጋ ነው የከፈሉት። ህንፃው ውሃ አልነበረውም። ስለዚህ ውሃን በጀሪካን እየመጣ በእንደዛ ነበር ያሳለፉትና ያንን ነገር ደግሞ ዘንድሮ በተሻለ ሁኔታ አድርገን ሌላ አንድ ህንፃ በመከራየት እዛ ውስጥ ለማስገባት ነው ያቀር ነው። ሌላ ቦታ ሙሉ ህንፃ ግቢ ያለው ራሳቸውን ችለው በዛ መልኩ እንዲቀጥሉ ማለት ነው። ያንን ለመድገም በመነሳበት ሰዓት ላይ ግን አሁን ለምሳሌ ያሉ መጽሐፍቶች ጥቂት ናቸው። ላይብራሪ ውስጥ ብዙ መጽሐፍት የለንም። የነዛን የመጽሐፍት እገዛ እንፈልጋለን። አንደኛ፣ ሁለተኛ ደግሞ እንዳልኩ የቦታ ጥበት አለብን። ኤ ክላስ፣ ቢ ክላስ፣ ሲ ክላስ 3 ክላሶችን ይዘን የመጣ ነው። ሰፋ ማድረግ ብንችል ያንን ኦፖርቹኒቲና ያንን እድል ብናገኝ መላው የከተማውን ተማሪ ይዘን ውጤታማ ማድረግ እንደምንችል እናምናለን። ተማሪ የሚባል የማይወድቅባት ከተማ ማድረግ እንችላለን ደብረ ዘይትን። ይሄንን ማሳካት ብንችል ማለት ነው፣ ወይም ይሄን እድል ማግኘት ብንችል። እነዛ በተወሰነ መልኩ ቻሌንጅ እያደረጉ ነው አሁን ላይ የሚገኙት። ግን ሆኖም ግን እነዚህን ተማሪዎች ይዘን ግን ህዳር ወር ላይ ለመግባት ግን ዲሳይድ አድርገን ተነስተናል እንግዲህ። ስለዚህ ይሄን ደግሞ እንግዲህ ደብረ ዘይትም ያሉ ይሄን ፕሮግራም የሚያዩ ኢትዮጵያውያን በሙሉ ከእናንተ ጋር ይሰለፋሉ፣ በሰራችሁትም ስራ ይኮራሉ ብዬ አምናለሁኝ። ስለዚህ አንደኛ እናንተ ማግኘት የሚፈልግ ሰው ካለ እንዴት ነው የሚያገኛችሁ? ኦኬ እንግዲህ አሁን ምናልባት የመጣንበትን ፕሮግረስ ያለፍንበትን መንገዱላ ዩቲዩባችን ላይ ማይሲድ ብለው ገብተው ቼክ ማድረግ ይችላሉ።
ቲክቶክ አካውንታችንም ማይሲድ ይባላል። እዛ ላይም ቢገቡ የመጣንበትን ፕሮግረስ መንገድ ለልጆቹ ሲሰጡ የነበሩ ስልጠናዎችን ውጤቶቹንም እነሱን ነገሮች ማየት ይችላሉ። ከዛ ውጭ ደግሞ በስልክ ቁጥር መገኘት እንችላለን 0932 50 20 10 በዚህ ላይ ደውለን እናገኛቸዋለን። 0932 50 20 10 በዚህም ቢደውሉ ያገኙናል ማለት ነው። ድርጅታችሁ ስሙ ማይሲድ ነው አይደል? ምን ማለት ነው? ለምን ማይሲድ ያልከው? ፈጣሪ የሰው ልጅ ሰርቶ ከጨረሰው በኋላ ሰውን ለመጀመሪያ ጊዜ የተናገረው ቃል ብዙ ተባዙ ምትልናት። እንግሊዘኛው ስታዩ ደግሞ ቢ ፍሩትፉል ፍሬያማ ሆኑ። የፍሬው ማንነት ደግሞ ዲፔንድ የሚሆነው በተተከለው ዘር ነው። የፓፓዬ ዘር ይዘህ 1000 ጊዜ ብትለፋ ብትኮተኩት ውሃ ብታጠጣ ነገ ማንጎ ይሆናል ብሎ መገመት አይቻልም። ፓፓዬ ነው ሊሆን የሚችለው። ስለዚህ ውስጣችን ያለችውን ዘር እንንከባከባት፣ ውሃና ጠጣት፣ ታብብ ነው። እኔ ድሮ 9ኛ ክፍል አስጠና የነበረችው ያቺ ትንሽዬ ዘር ናት ያበበችው። በባህሪዋ ካያት ዘር እቺን ነው የምታክለው። በአይን አትታየም። እንዳውራቅ ካሉ ሰዎች በአይንም ላያዩት ይችላሉ። እቺን የምታክል ዘር ውስጥ እግዚአብሔር ትልቁን ግንድ፣ ትልቁን ቅጠል፣ ትልቁን ፍሬ እዚች ውስጥ ያስቀመጠው። ትልቁን ስኬት ፈጣሪ እዚህ ግባ በማይባለው መምህር በሚባል ሙያ ውስጥ ከቶት እኔ ልብ ውስጥ አስቀምጦታል። ስለዚህ ለድርጅቱም የሰጠነው ስያሜ ምንድን ነበር? ማይ ሲድ፣ የኔ ዘር። ይሄ የኔ ዘር ነው። አንተም ማይ ሲድ ብለህ በምታነሳበት ሳለ የኔ ዘር እያልክ ነው ማለት ነው። አሁን እዚህ ስታወራ የተሰማኝ ስሜት ምንድን ነው? ደብረ ዘይት መጥቶ ማየት ነው። ስታስተምር ማየት ፈልጌያለሁ። በተለይ የምታድሩ ጊዜ ምን ይመስላል የሚለው መተን ከፈቀዳችሁልን አንድ ቀን ከእናንተ ጋር አድረን ደስ ይለናል። ሙሉ ሁኔታ ምን ይመስላል፣ ተማሪዎች እንዴት የሚያድሩት፣ እንዴት ይማራሉ፣ ማታ የምትደውለው እንዴት ነው የሚሉትን ነገሮች በሙሉ አይተን ደግሞ በዚሁ በዩቲዩብ ቻናላችን ላይ ለተመልካቾቻችን እናደርሳለን። ለባለቤት አድናቆቴን ክብሬን እንግዲህ ልባዊ ሰላምታዬን አድርስልኝ እስከመጣ ድረስ። እግዚአብሔር ከእናንተ ጋር ይሁን፣ ከእናንተ ጋር ነው። በርቱ። Thank you so much. አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። Yes, bravo. Yes.